ሰላም ጤና ይስጥልኝ እንኳን ወደ ቪዲዮ ቤት ፊልም ፖድካስት በሰላም መጣችሁ። ከአንድ አመት በኋላ በአዲስ ፎርማት ይህንን ፕሮግራም ይዘንላችሁ መጥተናል። ስሜ በአንድ አምላክ ይመኑ ይባላል። ቪዲዮ ቤት መስራችና የፊልም ሀያሲ ነኝ። ሶስት እንግዶችን ራሳቸውን እንዲያስተዋውቁ ጋብዛለሁ። ፊሽ ፍሳጽዮን ንብረት እባላለሁ። ፊልም ሰሪ፣ ሲኒማቶግራፈር፣ ከለሪስት፣ ዳይሬክተር። ዮሐና ጌታቸው እባላለሁ። የቪዲዮ ቤት ኮሚዩኒቲ ሜምበር፣ ፊልም ወዳጅ እና አንዳንዴ ቮለንቲር ነኝ። ደስ ብሎኛል ስለመጣሁ። ፍሬያም መስፍን እባላለሁ። ሶፍትዌር ኢንጂነር፣ ክሬቲቭ ዲቨሎፐር፣ የቪዲዮ ቤት ኮሚዩኒቲ ሜምበር እና የፊልም አፍቃሪ ነኝ። ዛሬ የተገኘነው ስለ አፍሪካ ሲኒማ ዴቨሎፕመንት ለማውራት ነው። ከመነሻው ጀምሮ ከዌስተርን ፖፒላር ሲኒማ ከምንለው ምን እንደሚለየው እና ደግሞ በጣም ወሳኝ ፐርሰናሊቲዎች ማማ እንደሆኑ ለማውራት ነው። 5 ፊልም በዚህ ፕሮግራም እንዳስሳለን ከተለያዩ ሀገራት 5ቱንም። ስለ መጀመሪያ ግን ስለ አፍሪካ ፊልም ሂስትሪ ጅማሪውን ራሱ ኤግዛክት መነሻ የለውም፣ ግን አይ ቲንክ ግብጽ ጋር የሚጀምር ይመስለኛል። ፍሬያ የአፍሪካን ሲኒማ ከመጀመሪያው ስንነሳ አብዛኛው የጀመረበት ግብጽ ውስጥ ነው። ግብጽ ውስጥ ምስር ስቱዲዮ የሚባል የፊልም ስቱዲዮ ነበርና አብዛኛውን ከአውሮፓ የሚሰራውን በማየት እነሱም የራሳቸው ሚውዚካል እና ኮሜዲ ፊልሞችን ይሰሩ ነበረ። ከዛ ሀገር ከግብጽ አንድ በጣም የሚታወቅ ዳይሬክተር ወጥቷል። የሱፍ ሻሂኔ ይባላል። ፊልሞቹ በጣም በሰዓቱ ፈርቀዳጅ ነበሩ። ብላክ ኤንድ ዋይት ነበረ። የተለያዩ አፍሪካ ውስጥ የተነሱ የተለያዩ ችግሮችን ያነሳል። ጅማሮ እንደዛ ነው። አይ ቲንክ ዩሱፍ ሻሂን ባክግራውንዱ ምንድነው? ኒውዮርክ የሚያሰኛል አይደል? ፊልም ስኩል የተማረው እና በጣም የነገርከኝ ነበር። በጣም ሲኒፋይል የሆነ ሰው ነው። ኢንተርቪው ለማየት እየሞከርኩ ነበርና ስፔሻሊ አሁን ዛሬ ላይ የምንዳስሰውን ወይም የምናወራበትን አንዱ ፊልም ካይሮ ስቴሽንን እንዴት እንደሰራው ይጠይቁት ነበርና አንዱ ነገር በጣም ብዙ ፊልሞች እንዳየ ሲያወራ ሰማሁት። ይሄኛው ፊልሞች ነው ብሎ ስፔሲፊክ አድርጎ አይጠራቸውም፣ ግን ደግሞ በዛ ጊዜ የነበሩትን ክላሲክ ሲኒማዎችን ብዙ የማየትና ወደዛ እንትን የማድረግ ራሱ አሁን የምናነሳው ፊልም ካይሮ ስቴሽን ራሱ ሞር ኦፍ የጣሊያን ኒዮ ሪያሊዝም የሚመስል የሲኒማ አፕሮች ያለው ነው። ሌላው እዚሁ ላይ እንትን ሳንል ብናወራው ደስ የሚለኝ ነገር ምንድን ነው፣ የአፍሪካ ሲኒማ ለምንድን ነው የአፍሪካ ሲኒማ ራሱ ዴቨሎፕመንት ኦፍ አፍሪካን ሲኒማ የምናወራው አለ አይደለ? እነዚህ የምናነሳቸው ፊልሞች ምን ቴማቲክ ነገሮች ተጋርተው ነው ምን እኛን ኮርኩሮን ነው የሚለው ነገር ሰምሃው ዛሬ ላይ በደንብ የምናወራው ይመስለኛል አለ አይደል? አንዳንድ ቲሞች ራሱ እኛ ሀገር ላይ ኤግዚስት የሚያደርጉ ቲሞችም ስለሆኑ what do you think? ሻሂን የሚለው ፊልሙ አሁን ዛሬ የምናነሳው ካይሮ ስቴሽን እሱን ያየሁት was really nice። በጣም ነበር የወደድኩት። I loved like ቲሞቹ of course ከኢጅፕት የዛኔ ሬቮሉሽን ጊዜ ፖስት ሬቮሉሽን ጊዜ የነበረ ሲቹዌሽን ትሬን ስቴሽን መሆኑ ምናምን አለ፣ ግን also it's like funny ፊልም ትሪለርም ልትዩ ትችላለህ። ትሪለር እንደ ሳይኮ ኢንፍሉዌንሶቹ ይታያሉ። እኔም የመጀመሪያ ጊዜ ነበር ካይሮ ስቴሽንን ሳይ። ከ5ቱ ፊልሞች እሱን ብቻ ነበር እስካሁን ያላየሁት እና የመጀመሪያ የመሰለኝ ፕሪስቲጅ ፊልም የሚሉት አለ አይደል? ታይም እና ፕሌሱን ብቻ ቀርጾ የሚያስቀምጥ አይነት የሆነ በጣም ሪቪው የሚደረግ ድራማ መስሎኝ ነበር እና አጀማመሩ ራሱ ወደዛ የሚያደላ ይመስል ነበር። ግን ኦብቪየስሊ ፊልሙ ፕሎት ዲቴይሉ የሚያጠነጥነው እዚህ ስቴሽን ላይ ነው። እዚህ ትሬን ስቴሽን ላይ ከቪሌጅ የመጡ የፈለሱ ፖርተሮች እቃ የሚያግዙት እቃ የሚያጓጉዙ እና ለስላሳ የሚሸጡ ኢሊጋሊ ማለት ነው ሱቅን አንደርከት የሚያደርጉ ስለነሱ ኤቭሪዴይ ስትራግል ነገር ነው። የተለያዩ ሜን ካራክተሮች አሉ፣ ግን ዋናው የዩሱፍ ሻሂን ራሱ ፐርፎርማንስ አለበት፣ ዳይሬክተሩ ማለት ነው። ዲሴብልድ የሆነ ከቪሌጅ የመጣና አይ ቲንክ ኒውስፔፐር የሚሸጥ ሰውዬ ቦታ ፈልጎለት ገና ከተማውን እየለመደ ያለ እና ሞደርኒቲ ትንሽ የከበደው ካራክተር ነው። ብዙ ሳልናገር ስለ ፊልሙን ካጀማመሩ እንደው ካየው
እንትኑን ዘውጉን ከአጀማመሩ መረዳት እንችላለን። አሁን ለምሳሌ የፊልሙ ዘውግ ኖዋር የሚባል ትሪለር አይነት ዘውግ ነውና አሜሪካ ብላክ ኤንድ ዋይት የሚሰሩት አይነት ነው። ትሪለር አለው በውስጡ። በዛ የትሬን ስቴሽን ላይ የሚያልፉ በጣም ብዙዎች ናቸው እንዳልከውና እያንዳንዱ የተለያየ አይነት ስቶሪ አለው። ግን ሜይንሊ የምናየው ጋዜጣው ላይ የነበረው ስቶሪ ነው። ጋዜጣው ላይ እንዳየነው ከሆነ ስለ አንድ ሴሪያል ኪለር ምናምን ያነሳልና ከዛ ፊልሙን አይተ ትሪለር እንደሆነ መገመት ትችላለህ። ግን ኦልሞስት ፊልሙ ግማሽ ላይ ነው ኢንትሮዲውስ የሚደረገው እንደ ባክድሮፕ ነገር ነው። ራሱ ትሬን ስቴሽኑ እንደ ግብፅም ለማየት ሞክሬያለሁ ያለ አይደለ። የተለያዩ አይነት ካራክተሮች ታያለ። ለምሳሌ ወጣት ፍቅረኛሞች፣ ከዛ እነዚህ ደግሞ እንትኑን ምንድነው ተሸካሚዎቹ ነገሩን እንትን ለማድረግ ሌጋል ለማድረግ የሚንቀሳቀሱ ራሱ ዩሱፍ ሻሂን የሚሰራው ደግሞ እና አብሮት የሚሰራው ሰውዬ ጋዜጣ የሚሸጠው በጣም መልቲፕል ኢቨን መጀመሪያ አካባቢ ላይ የምታያቸው ካራክተሮች ትንሽ ሌክዠሪየስ ላይፍ የሚያሳልፉ ሰዎች እዛ ስቴሽን ውስጥ ይታያሉ እና የሃን ስቴሽን ራሱ በዛ ጊዜ የነበረችውን ግብፅ የሚያሳይ አይነት ስሜት ሰጥቶኛል። እኔ ፖስት ሬቮሉሽን እንዳለችው ደግሞ የሴቶች መብት ጠባቂ ግሩፖች ራሱ ፕሮቴስት ያደርጋሉ። ፎርስድ ሜሬጅን ፕሮቴስት እያደረጉ በጣም የተለያየ ፍሪደም አለው ፊልሙ ራሱ ከግብፅ የማጠብቀው በዛ ጊዜ በዛ ኮንስትሬንት አይ ቲንክ ከዛ በኋላ እንዲሁም ሞር ሪዘርቭ ሳይሆን አይቀርም ወደ 60ዎች። ይሄ 58 ነው የወጣው 1958 ነው የወጣው። እሺ ኢንተንሽናል ነበረ መሰለኝ ትሬን ስቴሽን መሆኑ ራሱ የሆነ ቦታ እንትን ስል ትራንዚሽን ስፔስ ስለሆነ ሁሉም ላይክ ምንም አይነት ፕሮፐር ሴቲንግ ያለው ቦታ አይደለም። ሁሉም ትራንዚሽን ሲያደርግ ምናምን ፔሪዮዱን የሚያሳይ ነገር ነው ምናምን ነገር እና ፌሚኒዝሙም ነበር the first scene ይሄ ሴቶቹ በሙሉ ተሰብስበው ቁጭ ብለው ምናምን ነገር ባኬት እንትን ሲሉ ወሶ ናይስ ኮምራደር ያላቸው በጣም እነሱ አሁን ሎወስት ክላስ የሚባለው ማነው ዋናው ካራክተር ሻሂን ፕሌይ የሚያደርገው ከናዊ አሁን እሱ ሎወስት ነው። ከቪሌጅ መጥቶ ገና የሚኖርበትን ቦታ ኮንዲሽኑም ስትራግል እያደረገ ነው። ከሱ ከፍ ብለው ደግሞ እነዚህ ፖርተሮችም ለስላሳ የሚሸጡትም የራሳቸው አይነት ሲስተም አላቸው። በፖሊስ ይባረራሉ ብዙውን ጊዜ ምክንያቱም ሱቅ ያለ ሪሲት እየሸጡ ስለሆነ ትሬን ውስጥ ገብተው ሁሌም በቃ ለማምለጥ ዝግጁ ናቸው። ስለዚህ ሴቶቹ ራሱ የራሳቸው አይነት ፍሪደም አላቸው። ከዛ እንዳልኩ ሚድል ክላስ እና አፐር ክላሶችም አሉ። አፐር ክላሶቹ በጣም ፋሚሊው አንድ ፍቅረኛውን ቻው ማለት የሚፈራው እነሱ አሁን አፐር ክላስ ሆኖ ራሱ ፍሪደም የላቸውም። እኔ ያስተዋልኩት ሎወር ክላሶቹ ደግሞ ሞር ላይፍ በየቀኑ የሚኖሩ ናቸው። ሌላኛው ነገር ደግሞ ለማየት የሞከርኩት ራሱ በከናዊና በሌሎቹ ካራክተሮች ውስጥ መሀል ያለው የክላስ ዲፈረንስ አይ ቲንክ ሞር ኦፍ ድራማውን እንትን እንዲያደርገው በኋላ የሚወለዱት ካህኑና ጋር ያለው ሰጣ ገባ እሷን ማግባት ከሚፈልገው ካራክተር ጋር ያለው ነገር ራሱ ባይ ዲፎልት የዘመኑን ኦፍ ኮርስ ካራክተር አካል ጉዳተኛ ነው፣ ግን እዛ በራሱ ሲስተሙ ለሱ ስራ የማይሰጥ የሆነ ሰውዬ ብቻ ነው ሰጀስት የሚያደርገው። ሌሎቹ ራሳቸውን ፎርም አድርገው ዩኒናይዝድ አድርገው ስራ ስለመስራት ያስባሉ ምናምን። እሱ ግን ሞር ኦፍ በኋላ የሚመጡ ትራጀዲክ እንትኖች ወደዛ ፑሽ ያደረጉት ይመስለኛል። አለ አይደለ መታመሙንና የሆነ ታማሚ ፊዚካል ዲዛብል መሆኑን የምናውቀው የሆነ ቦታ ላይ ነው። ግን ልክ ፊልሙ ሲጀምር አይታችሁት ከሆነ የሆነ ከገጠር የመጣ አንድ ሰውዬ ነው የምታየው። እሱ ራሱ ዲቴል የለንም። የክላስ አንድ ሰውዬ በሆነ በፊዚካል እንትኑ አቢዩስ ተደርጎ ከሶሳይቲው የሚነጠል እንደውም እኮ የሚኖርበትን ቤት ምናምን አስተውላችሁት ከሆነ የሆነ ኮርነር ቆርቆሮ በቆርቆሮ አይነት ነገር ምናምን እነዚህ እንትኖች በደንብ ፖለቲካል እንትኑንም የኢኮኖሚ ክላሱንም ለማሳየት የሞከረ ይመስለኛል። አሁን ዘ ኬዝ ኦፍ ማይግሬሽን ደግሞ ያው እንዳመጣጡ ካህኑ ማጋ ያለው ምኞት ኢቭን ዞ ከአቡ ሰሪ ጋር ኦልሬዲ ያለቀለት ነገር ቢሆንም ፕሮሚስ የሚያደርጋት ምንድነው በዚህ በሚያገኘው ራሱ ቁራጭ ገቢ ራሱ ወደ ቪሌጅ መመለስ ነው የሚፈልገው እንጂ ከተማ ውስጥ ሁሉም ትንሽ ሎስት ናቸው ከተማ ውስጥ በአብዛኛው ማለት ነው። ስለዚህ በጣም ኢንትረስቲንግ የሆነ በጊዜው እንዲሁም እንዳልከው በቃ ካይሮ ስቴሽኑ ራሱ ፋንክሽን ያደርጋል እንደ ግብፅ በጊዜው በነበረው ሶሲዮ ፖለቲካል ኮንዲሽኖች
እና አብዛኛው አፍሪካ ፊልሞች እንደዛ ነው። ከምንም በላይ ደግሞ የሃኑና ፊያንሴ ወይም ባል መሆኑ የሚፈልገው የራሱ የሆነ ሰፕሎት ነበረውና ምንድነው የራሱ የሚሰራበት ቦታ ዩኒየናይዝ አድርጎ ለመብታቸው መከራከር የሚፈልግ ሰው ነበርና በዛ ታሪክ ብቻ የነበረው በዛ ሰዓት ላይ የነበረውን የክላስ ስትራግል በቀላሉ ማየት ይቻላል ብዬ አስባለሁ። መጨረሻ ላይ ደግሞ የሂችኮክ ያነሳሽው ማለት ነው በጣም የሚገርመኝ ነገር አልፍሬድ ሂችኮክ ያው ከ50s በፊት እዛው ዩኬ ውስጥ ነበር ብዙ ፊልሞች ስቱዲዮ ፊልሞች አብዛኛው ድራማም ትሪለር የሚሰራ ነበር። ግን ሆሊውድ ከመግባቱ በፊት ሳይኮን ከመስራት በፊት ይሄ ፊልም አለ። ይሄ ፊልም አሁን ኦን ዘ ቴብል በጣም ሲሪየስ ፊልም ይመስላል። ሞር ክላስ ስትራግል ብቻ ዲል የሚያደርግ ይመስላል። ግን ከጀርባው በጣም አንገብጋቢ የሆነ ትሪለር አለው። ያው ጣል ከመደረጉ ነው። ከሂችኮክ በፊት ነው የተሰራው ይገርማል። 1958 ያው ሂችኮክ ነበር ያኔ። ግን አሁን ሪቪር እንደሚደረገው ክላሲክ የሆነ እንደ ስላሸር ነገር ግን ደግሞ ምን ራሱ አስተውያለሁ። ለምሳሌ ኢንተርምስ ኦፍ ፊልም ሜኪንግ የሻሂን የፊልም ሜኪንግ ምርጫዎች ራሱ ሞር ኦፍ አድቫንስድ ናቸው አለ አይደል። ለምሳሌ እንትና የሚያያቸው ከናው የሚያያቸው ነገሮች በሙሉ አለ የኩሌሾቭ ኢፌክት የሚባል የኤዲቲንግ ወይም ደግሞ የፊልም ሀሳብ አለ። ሶሱ በደንብ አፕሮፕሪየት ሆኖ አግኝቼዋለሁ አለ አይደል። ልክ ከናው የሚያየው ነገር በጣም ኢምፖርታንት ነገር ነው አለ አይደል። እንደሌላ ወይ ሌሎቹ ካራክተሮች እንደሚያዩት አይደለም። እሱ ኢንተርምስ ኦፍ ፊልም ሜኪንግ አዛት ታይም በዛ መንገዱ ዲፒክት መደረጉ በጣም ነው የገረመኝ። ከዛ ልክ እንደ ሬር ዊንዶ አድርጋችሁ አስቡታል አይደል። የሂችኮክ ፊልም ሰውየው የሚያየው ነገር በጣም ኢምፖርታንት ነገር ነው። እንደዚህ አይነት ነገር ሰጥቶኛል ሂችኮክ ስትል። ካራክተሩን ኢንፎርም ያደርጋል። ስለ ካሜራ ሙቭመንት አንተ ታወራለህ ብዬ ጠብቅ ነበር። ዳይናሚክ የሆነ ካሜራ ሙቭመንት አለው ስሩአውት እና ደግሞ ኤዲቲንጉን ስትጠቅስ ለምሳሌ ሃኑማና ባሏ አቡሰሪ ሲጋጩና ያው ከእንደገና ኢሊጋሊ ስትሸጥ ሲያገኛት ያለው ፍሪክሽን አለ። ከዛ የሆነ ፍቅረኞችም ናቸው ባርን ውስጥ ተደብቀው ስፓይ እያደረገባቸው ኩናዊ እዛ ላይ ባቡሩን እያየ ያለ ክላሲክ ሲን አላል የፍቅር ሲን ሲኖር ምን አክሽኑ ምን እንደሆነ በቃ አሁን እሱ ራሱ በጣም ዴኬድስ አሄድ ነው ከማውቃቸው አንዳንድ ፊልሞች። እንደዚህ አይነት አይ ዶንት ኖ ሂችኮክ ለምን አሁን ዲስከሽናችን በጣም እንትን እንዳደረገ አላውቅም። ግን እንደዚህ አይነት ቴክኒኮች ራሱ ሂችኮክ ላይ ብዙ የምናስተውለው አይነት ነገር አለው። ሶ አት ታይም እንዳለው አፍሪካ ውስጥ በዚህ አይነት ኮንሽስነስ ሲኒማ መሰራቱ ራሱ በጣም ወንደርፉል ነው። የሚያስደነግጡ ሾቶች አሉ። አዎ በጣም ትሬኑ ጋር ልክ ሲገባ ላይት የሆነ አይኑን የሚሸፍንበት ፓርት አለ። ሌላ ደግሞ ስፊንክስ የሚታይበት ሲን አለ። ሃኑማን ወደ ቪሌጅ ልውሰድሽ ብሎ እሷም ትንሽ ሂውመር እያደረገችው ነው። እሱም ራሱ ዲሉዥን ውስጥ ፊድ ያደርጋል። እሷም የሆነ ሳለ ብድግ ይላል፣ አርጊመንት ይነሳና ብድግ ሲል ካሜራው ሪቪል ያደርጋል ስፊንክስ ታችሁ በጣም ትልቅዬ። በጣም እሱ ራሱ ጎርጀስ የሆነ ሾት እኔም ሳየው ዳትስ ዋይ እኮ አሁን የምናነሳው ራሱ ጉዳይ የግብጽ ጉዳይ እንደሆነ ከዛ ከግብጽ ከምታዩ እሳችሁ ጋር እንትን አለው አለ አይደለ? አዎ ዲስ ጋይ ፑር አካል ጉዳተኛ ፊዚካል ዲሴቢሊቲ ያለበት ሰውዬ ከዛ ከትልቅ የግብጽ እንትን ጋር ነው ኮንትራስት የሚያደርገው ዳይሬክተሩ። ስለአሁኑም አሁን እሷ ራሷ ካራክተር ማለት ነው ቲፒክሊ የምናያቸው ፊልሞች ላይ በጣም እንዳልኩት ፍሪደም ያላት ካራክተር ናት። ዲስፓይት ያው የኤቭሪዴይ ስትራግሏ ፖሊስም እያሳደዳት ፍቅረኛዋም ራሱ like she's so vivacious, like anything አይበግረኝም ምናምን type of person ናት እና it's so nice so ማለት ሳያት እኔ እንትናን የመሰለች የመጀመሪያ ጊዜ ቆይቷል ካየሁ ፊልሙን መርሊን መንሮን ደግሞ የኢጅፕት ራምን አክቹሊ ቅጥል ስሟ እሱ ነው የግብጽ ያ የሆነ አይ ቲንክ ዘ ብሎንድ ነገር ነው መሰለኝ የሆነ በጣም እሷን ትመስላለች። ሬሲ ሲኖች አሉ like ውሃ አስለብሰዋት ምናምን በጣም ለግብጽ የማጠብቀው ከ1958 የማጠብቀው ፊልሞች አሉ። ሪስኬ የሆነ ፊልም ነው ከምጠብቀው በላይ። ቀጣይ ደግሞ ከ1958 ወደ 1966 ሺፍት እናድርግ ወደሚቀጥለው ዴኬድ። ስለ ኦስማን ሰንበን ነው የምናወራው። ጋድፋዘር ኦፍ አፍሪካን ሲኒማ ይባላል በአብዛኛው ሰው እና የመጀመሪያ ፊልም ነው አለ ብላክ ገር 1966። ከዛ ፊት አንድ ሾርት አለ። የመጀመሪያው ሙሉ ፊልም ግን ብላክ ገር ነው እና ፈረንሳይ ውስጥ ነው ሴት የተደረገው። አጌን ማይግሬሽን ስቶሪ ነው
ዲያራ ነው ስሙ ዲዋና የዲዋና መጀመሪያ አመጣጧን መሀል ላይ ነው የምናየው ግን ከዳካር ወደ ፓሪስ እንደ ረዳት ለፈረንሳይ ቤተሰብ ተመርጣ ትሄዳለች። ስለ ብላክበርድ ማለት እንችላለን። ብላክበርድ ልክ ሳየው የመጀመሪያው ነገር የሳበኝ ነገር አይ ዶንት ኖ ከዛ በኋላ የሰንቤኔን ኢንተርቪዎች ስለሰማው ሊሆን ይችላል። ብዙ እዛ አካባቢ ሴኔጋሊዝ ወይም ደግሞ ሌሎች የፍራንክፎን ሲኒማ የሚሰሩበት የቋንቋ ፈረንሳይኛ ነው ብዙ ጊዜ። ሶ ለምንድን ነው እቺ ካራክተር ብዙ ማታወራው ብዬ ጠይቄ ነበር። ሶ አንድም እንደ ዳይሬክቶሪያል ቾይስ የፍሬንች እንትን ብዙ እንዲነገር የፈለገ አልመሰለኝም። ሶ ዲዋናን አይታችኋት ከሆነ ብዙ አታወራ። ሶ ሞር ኦፍ የዚህ አይነት ፊልም ሜኪንግ ራሱ ቴክኒኩ ብዙ ያልተለመደ ነው አይደለ? ካራክተሩ በጣም ውስን፣ ከዛ ደግሞ ቮይስ ኦቨር ብዙ ማያወራ ሶ በደንብ ወደ ካራክተሯ ሶል ውስጥ እንድንገባ ያደረገ ይመስለኛል። እሱን አይደለ? ኦኬ ይሄ የኮሎኒ ቋንቋ ነው ፍሬንች። ሶ ፊልሙ በኮሎኒ ቋንቋ የሚሰራ ከሆነ ካራክተሯን የምታወራበትን ነገር ራሱ መወሰን በጣም ትልቅ የዳይሬክቶሪያል ቾይስ ሆኖ አግኝቼዋለሁ። ብላክ ገርል ደስ ይላል። ኢትስ ላይክ ማይ ፈርስት በደንብ የወደድኩት ሰንቤኔ ፊልም። እዚህ ቪዲዮ ቤት አይቭ ሲን ቱ ሶ ፋር ዛላ እና ማንዳቢ በይሄኛው አይ ገስ በጣም ሬዞኔት ያደርጋል as well and I don't know it's very French too እንትን I'm not sure እርግጠኛ አይደለም ከመሳሰል ግን like Vivre sa vie ምናምን vibe አለው መሰለኝ የጎዳር ፍሬንች ኒው ዌቭ ፍሬንች vibe አለው። እዚህ ኮምፓሪዝን ነው ምክንያቱም የጀስት ፕሌስመንቱም ስታይል የራሱ ስታይል ስላለው ኢንዲፔንደንት ኔቸር ድም ስለሆነ ግን ምንድነው የሚለየው የኦስማን ሰንበን ፊርስ ነው በጣም ማስተላለፍ የሚፈልጋቸው መልእክቶችም ደግሞ በአፍሪካ ስፔሲፊክ ናቸው አብዛኛውን ጊዜ ማለት ነው። ከብላገር እንደው ባነሳ ራሱ ከዛ በፊት ኦስማን ሴምቤኔ መጀመሪያ ምን አይነት ዳይሬክተር ነው ምን አይነት ፊልሞችን ሰርቷል ብንል አብዛኛው ፊልሞቹ ፖለቲካል የሆነ የሚናገሩት ነገር አለ። ብላገር ላይ ስንመጣ ከጦርነቱ በኋላ ከፍራንስ ጋዘች በኋላ ፍራንስን ዲፒክት ያደረጉበት መንገድ ፊልሙን ካየኸው በዛ ሰዓት ላይ ፈረንሳይ መሄድ በጣም በቃ የሚገርም ኑሮ መኖር ነው ምናምን ይመስላት፣ ግን ሄዳ ስታየው እንትን ነው እና አንድም መናገር የፈለገው ይሄንን ነው። ከዛ በኋላ ደግሞ የነበረውን የክላስ ስትረግል በሷ ላይ የሚያጠነጥነው በጣም የሚገራርም እንትን አለ። አይ ቲንክ ስለማንነትም ነው አይደል? መጀመሪያ ራሱ ይዛቸው የምትመጣ ለፈረንሳዊ ቤተሰብ እዛው ዳካር ነበር የምታገለግለው ባክ ስቶሪውን ስናይ እና ወደዛ ስትሄድ የሴኔጋል ማንነቷ ያለው እነዚህ ኦልሞስት የፈረንሳይ ፋሚሊ እንደ ቅርስ እንደ ፋንሲ ኦብጀክት የሚያስቀምጧቸው ማስኮች ናቸው እና በኋላ ላይ ሞር እንትን ሚና ይጫወታሉ። እሱ የአፍሪካን ማስኮች የተለየ አይነት እንትን ኮሚኒኬሽን አላቸው ከነዋሪው ጋር ከህዝቡ ጋር። ሶ ለምሳሌ እንደ ጊፍት የምትሰጣቸው የሃ ማስክ በእነሱ አካባቢ በጣም በሴኔጋሎች እንትን ውስጥ ቦታ ያለው ሆኖ ግን በፈረንጆች ውስጥ ግን እንደ አንድ የሱቬኒር እንትን ቁጭ ነው የተደረገው፣ ዲኮር ነው የተደረገው። ሶ እሱ ራሱ የካራክተሯ እንትን ትንሽ የተጋጫት ይመስላል። በኋላ ላይ አስተውላችሁ ከሆነ የሃ ማስክ ራሱ የአንሴስተሪያል ነገር ስላለው ዝም ብሎ አይደለም ክራፍት የተደረገው። ሶ የህፃን ልጅ ልክ ሰውየውን ቴሪፋይድ የሚያደርግበት እንትን አለ አይደለ? ልክ ዋይቶቹን ከሀገር እንደማባረር አይነት ስሜት ነው የሰጠኝ ለኔ። ሞሮፍ ማስኩን አድርጎ ህፃኑ ልጅ እንደሚያደርግ ለማባረር ሲሞክር እሱ በጣም ገርሞኛል። በደንብ ፖለቲካል መሆኑን የኮሎኒ ሀሳብ እንዳለው ስቴትመንቱ ነው ቲሲሱ። አሁን ፊልሙ ላይ ብዙ ቴንሽኖች አሉ በቤተሰቡና ሞስት ኦፍ ዘ ታይም እንትን ነው ኔግሌክትም ትደረጋለች። አለሜ እንዳለ እዚህ ክፍል ውስጥ ነው የምትለው። መኝታ ቤቷ ነው፣ ስራ ነው፣ ሌላ ብዙ ነገር ፕሮሚስ አድርገዋታል። ከፍሬንች ሪቬራ እናሳያሻለን ብዙ ሀገሪቷን ግን በትልቁ ማስተላለፍ የፈለገው መልእክት እሱ ነው ብዬ ነው የማስበው። በጦርነት ሰዓት ላይ የነበረው እና ከዛ በኋላ ቅኝ ገዢ የያዙት ሀገር ሄደው እንኳን ያ እንትን ያሉት ነገር አለመጥፋቱን ነው በብዙ ፊልሞች ላይ ማየት እንችላለን። እንትን ላይ ምንድነው ካምቴ ዲያሮ ላይ ማየት ይቻላል። ተመሳሳይ ነው።
ኢፌክታቸው አይጠፋም። ኢቭን እንትን ራሱ ብለው ለቀው ራሱ ተመሳሳይ ስሜት ነው ያለው እንደ ቅኝ ግዛት ማለት ነው። እና ጠንካራ ነው ብዬ አስባለሁ መልእክቱ። ዋን ኦፍ ዘ ኢንተረስቲንግ ሲን ኢፍ ዩ ሪሜምበር ስራ ፒክ የምትደረግበት ሲል ለኔ የሆነ አንድ ስሌቭን ፒክ እንደማድረግ እንደ መግዛት አይነት እንትን ፕሬዘንቴሽን አለው እሱ ራሱ። አሁን የምናነሳውን የኮሎኒ ሀሳብ በጣም ስቴት የሚያደርግ ይመስለኛል። ፎርሙ ተቀየረ እንጂ እስካሁን እዛው ናቸው። ዝምተኛ ስለሆነች ብቻ ፒክ ተደረገች እንጂ ዝም ብሎ በሌላ መንገድ ቪዥዋላይዝ ብታደርገው ሴም ነው አንግሉ። ሰንበን የሚለየው ደግሞ ያው በጣም ፖለቲካል ቢሆንም ራሱ ኢንተርናል ላይፍ እንዳላት አሁን ፍቅረኛ አላት ዳካር ውስጥ። እሱን የሚገልጽባቸው መንገዶች እዛ ላይ ነው። አሁን የጎዳር ወይ አኛስ ባርዳ ኮምፓሪዝን ልታደርግ የምችል the boyfriend as well በጣም ኮንትራስቱ like እሱ he's a part of እንትን አይደለ ፖለቲክሱ he's against ነጮቹ ምናምን ነገር ነው he's telling her to stay ምናምን እሱ ራሱ is interesting። አንድ ከሴምቤኔ በጣም የሚገርመኝ ነገር እያንዳንዱ ካራክተሮች በጣም ኮምፕሌክስ መሆናቸው ነው። አሁን እሷን አይተን በቀላሉ ብዙ ስላላወራች ምናምን አይደለም አላ ፊቷን አይተህ የምታስበውን የሚሰማትን ስሜት በቀላሉ መረዳት ይቻላል ይገባልና አንድ በጣም ማደንቀው ነገር በዛ ሰዓት ላይ እንደዚህ አይነት ፊልም ማቀራረጽ ምናምን አልነበረም በየትም ቦታ ማለት ነው። ግን ልክ እሱ ሲመጣ በጣም ኮምፕሌክስ የሆኑ ካራክተሮችን ስክሪን ላይ ያመጣው እሱ ነው ብዬ ነው የማስበው። ከዛም ባለፈ ራሱ አይ ቲንክ ብላክ ገርል ሴትስ ዘ ስቴጅ አይደል ለሚቀጥለው ፊልሞቹ እንዳለ ሞር ራዲካል እየሆነ ነው የሚቀጥለው። አይ ቲንክ ብላክ ገርል 58 ደቂቃ አንድ ሰዓትም አይሆንም መሰለኝ እና በጣም ኮንቴንድ የሆነ አጭር የምትለው ፊልም ነው። ፊቸር ፊልም ቢሆንም ግን ከዛ በኋላ ዴቨሎፕ ያደረገበት መንገድ ለሌሎች ፊልሞች ካምፕ ቲዮሪም ሪል ላይፍ በጣም ጥቁር ነጥብ ነው የሴኔጋል ታሪክ ላይ እንደዚህ አይነት ሀሳቦችን ያመነጨው ከብላክ ገርል ነው ማለት ይቻላል። ፒውር ቲሲሱ እዛ ላይ ያለ ፕላስ ደግሞ የሰንቤኔን ራሱ ባዮግራፊ ለማየት ስትሞክር ቅድም እያወራንበት ነበር አይደለ? ምን አንድ ኢንተርቪው ላይ ምን ይላል ራሱ ሲኒማ ባይ ዲፎልት እንደ የማታ ትምህርት ቤት ነው አይደል? ብዙ አፍሪካ አካባቢ ያለው የንባብ ልማድ ደካማ ስለሆነ እነዚህን ትልልቅ ሀሳቦች በሲኒማ በኩል ፕሮቫይድ መደረጋቸው ሞር ኦፍ ደግሞ አንድ የሆነ ኮንሽስነስ ይፈጥራል የሚል አይነት ነገር በደንብ እንትን አድርጌበታለሁ ወስጄበታለሁ። ሶ የሚነሱት ቴማ በኋላ ቅድም ለምሳሌ እንዳልኩት ሁለተኛ ፊልሙን ሲሰራ በሴኔጋል ኦፊሻል ቋንቋ ነው የሰራው፣ በፍሬንች አይደለም። ሶ እሱ ራሱ አለ አይደለ የኮሎኒን እንትን አቮይድ ወደ ማድረግ ውስጥ አንድ መጽሐፍ ላይ የሆነ ያነበብኩት ብዙ እዚህ ዲስከሽን ላይ ማይሆን ያለው ነገር አለና ዋን ኦፍ ዘ ኢንተረስቲንግ በኋላ ከኦፍ ሪከርድ እናወራዋለን። እሱን ያ ለኔ ብላክ ገርል በጣም ዋን ኦፍ ስለ አፍሪካን ሲኒማም እያወራን ስለሆነ አሁን ኦስማን ሰንበድ ራሱ ኤጁኬሽን ያገኘው አይ ቲንክ ፈረንሳይ ሞክሮ ሳይሳካለ የመኪና ፋክትሪ ወርከር ሲትሮን ነበር። ሶቪየት ነው እንደ ብዙ አፍሪካን ፊልም ሜከሮች ሶቪየት ውስጥ ነው የተማረው ሲኒማ ኤጁኬሽን ያገኘው እና አይ ቲንክ እሱም በጣም ትልቅ ፕሌስ አለው። ከዛ በፊትም መጽሐፎች ነበሩት ተመሳሳይ መጽሐፎች። አንዳንድ ፊልሙ የተነሳው ከመጽሐፎች ነው እና ሞር ፊልሞቹ ጠንከር የሚሉት ከመጽሐፍ ስለተነሳ ሞር ታይም ስለነበረው ነው ብዬ አስባለሁ። ከዛ በፊትም ግን መጀመሪያ ሲነሳ ትምህርት ያቆመው በ13 ዓመቱ ነው። በጣም የሚገርም። ከዛ ከ13 ዓመት በኋላ ልክ እንደ ወዛደር አይ ቲንክ ሲሰራ ነበረ። ከዛ ወዲያ ነው ወደ ፊልም የገባው። ፊልም፣ መጽሐፍ የደረሰበትን ነገሮች በጣም ማሳየት ስለሚፈልግ ነበርና አይ ቲንክ እየነገርከኝ ነበር ከድርሰቱም ራሱ ከመጽሐፍ ወደ ፊልም የመጣበት ራሱ ኮንቬ ማድረግ ያልቻለው ነገር አለ መጽሐፍ ላይ። በሰዓቱ የጻፋቸውን መጽሐፎች እንደፈለገው አልተነበቡለትም ነበርና በዛ ሰዓት ላይ የነበረው አንድ ሀሳብ ምንድነው መጽሐፎቹን ወደ ፊልም መቀየር ነው። ሞር ሰው ኦዲየንስ ጋር ስለሚደርስ ብሎ ስለሚያስብ ማለት ነው። እና በጣም ጠንካራ የሆነ ሰው መሆኑን የምናውቀው በዚህ ነው። I actually learned አዲስ ኮንሰፕት በብላክ ገርል ምክንያት መጀመሪያ ገና ሲጀምር the scene like ነጮቹ በሙሉ የሚያዩት ምናምን ፓርት አለ like off the boat ስትወርድ እና it's about double consciousness I think የሚባል term
which is ጥቁሮች like ነጭ ሀገር ሲሄዱ ራሳቸውን የሚያዩበት መንገድ አለ how they see themselves and then ነጮቹ ደግሞ የሚያያቸው መንገድ አለና like ሁለቱንም consciousness ይዘው ነው እንትን የሚሉት and how hard it is for a way of life ምናምን ነገር which is okay ኢንተራክሽኖቹ በጣም ነው የሚገርሙት ሳሎን ላይ የፍሬንች ቤተሰብ እሷን የወሰዷት እንግዳ ምናምን ሲጋብዙ I think አንዱ መጥቶ በጣም ስትራይኪንግ የሆነ ሲል ነው ጉንጯን ይስማታል ጥቁር ሴት ስሜ ያላቅም ምናምን ብሎ እና ማይክሮ አግሬሽኖች ከዛ ጀምሮ የገፉ መጀመሪያ አገር ውስጥ ስገባ ራሱ የነበረው ሰው እንዴት እንደሚያያት ምናምን ልብ ብለዋል መጀመሪያ ከኤርፖርት ስትወርድ ምናምን ከእንትን ስትወርድ ከመርከቡ ስትወርድ ሙሉ ሰው በቃ ይገርም እሱ in terms of film making or cinematography I don't know ሌላ ጥቁር እዛ ፍሬም ውስጥ ያዩ አይመስለኝም አይደለ እና እሱ በጣም በደንብ ይናገራሉ ወዴት ጉዞ ውስጥ እየሄደች ነው ጆርኒዋ በኋላ ምን እንደሚሆን ይናገራል ግን ሳርሊ ደግሞ the ending በጣም ትራጀዲክ ነው ብዙ የሰንበን ፊልሞች በተለይ እውነታ ላይ የተመረኮዙ በጣም መጨረሻ ላይ የሆነ አይነት እውነታ የሚያወጡ ናቸው የዚህኛው ብዙም ስፖይል ባናረጉም በጣም ግራብ የሚያደርግ ኤንዲንግ ነው ለዞም በአንድ ሰዓት ውስጥ አቺቭ ማድረግ እሱ በጣም ገራሚ ነው አይ ቲንክ ቀጣይ ወደ ሌላ ሶቪየት የተማረ አፍሪካን ፊልም ሜከር እንሂድ ወደ ሱሌማን ሲሴ የማሊ ፊልም ሜከር ነው የ1987 ፊልሙ ይለን ነው በጣም የታወቀለት ከዛ በፊት ትልቅ የሆነ ጋፕ አለ ካያችሁት 60 ምናምን ብለን 80 ነው የምንሄደው በመሃል IMF ምናምን ነገር ከረንሲያቸውን ቀይሮ ሲሉ ሙሉ ለሙሉ የአፍሪካ የቪዲዮ ስቶሮች ምናምን ፊልም ምናምን ትራዲሽን ሙሉ ለሙሉ ጠፍቶ ነበርና ኪሳራ ላይ ስለነበሩ በዛ ሰዓት ላይ ብዙ ፊልም አይሰራም ነበር በዛ ሰዓት ላይ ማለት ነውና ጃምፕ ብሎ የሚመጣው ወደ እነሱ ጋር ነው ሲሴ ከዛ ደግሞ ማውሪታኒያ አሉ ኦድራጎ ሌሎች ነው ቡርኪና ፋሶ ሌላም መቅረጽም እንደማይችሉ ህግም እንደማይፈቅድላቸው እያልክ ነበር መጀመሪያ ላይ ልክ የነሰሜኔ ጊዜ ነው እንደውም በቅኝ ግዛት እንደነበሩ እዛው ፈረንሳይ ይዟቸው ፈረንሳይ ካልሆንክ መቅረጽ አችልም ነበርና አንድም ትልቁ ስትራግል የሴምቤኔ የነበረ መቅረጽ ስለማይችል ግዴታ ሀገር ወጥቶ ምናምን ተምሮ ነው እንትን ያለው ራሱ ከወጡ ወዲያ ከ60 ነው ኢንዲፔንደንሳቸው ሴኔጋል ከ60 በኋላ 65 ነው የተሰራው ፊልም እና ከዛ በኋላ ስለ ይለን ማውራት እንችላለን 1987 የተሰራ ዲስክራይብ ራሱ ለማድረግ ይከብዳል ትንሽ ማጂክ ሚቲሲዝም ስለ ለማሊ ስፔሲፊክ የሆነ ካልቸራል ትራይባል እንትን አለው ሪቹዋልሶቹ ምናምን ልክ ነው ምንድነው ለኔ መጀመሪያ ሳየው አይ ዶንት ኖ እንደዚህ አይነት በጣም ቢዩቲፉል ሲኒማቶግራፊ አፍሪካን ሲኒማ ውስጥ ያዩ አይመስለኝም በጣም ሽቱ ቢዩቲፉል ከዛ የተነሱት ነገሮች ደግሞ ወደ ምን ወሰዱ ይመስላል ለምሳሌ ኦፍ ኮርስ ኒያኮሮ ነው አይደል የካራክተሩ ስም በሱና በሚከተለው በአባቱ መሃል ያለን ነገር ነው የሚያሳየው ፊልሙ ግን ሞሮፍ እኔም በጣም የገዛኝ እንደዚህ አይነት ሞሮፍ በሲምቦል እና በሚቶሎጂ በምናምን የታጨቁ የአፍሪካ ፊልሞች ለምሳሌ ፊልም ትምህርት ቤት ውስጥ ስትገባ ቅድም ያነሳናቸውን አይነት ቴክኒኮች ነው ልትማር የምችለው አይደል ወይ ጎዳርድ ልታጠኝ ትችላለሽ ወይ የሶቪየት ፊልም ሰሪዎች ልታጠኝ ትችላለሽ ይሄኛው ግን ሞሮፍ የኦራል ትራዲሽንን ወይም ደግሞ የአፍሪካን በጣም ዴንስ የሆነ ዕውቀት አለ አይደል እሱ ዕውቀት አይ ቲንክ በጣም መጠናት ያለበት ለመፈተሽ እንትን ሪትራይቭ ለማድረግ ራሱ የሚቸግሩ አለ አይደል እንደዚህ አይነት ስሜት ሰጡኝና የአፍሪካ ሲኒማ ትንሽ አይደንቲቲውን ያየውበት አይነት ስሜት ሰጥቶኛል ለኔ ይሄ ከሌላ ፊልም ጋር ኮምፔር ሳታረገው ከሌላ ሀገር ጋር እንትን ሳታረገው የራሱን ቅርጽ የያዘ ሲኒማ ሆኖ አግኝቼዋለሁ እሱ ራሱ መጠናት ያለበት ራሱ ለምሳሌ ዜማ ሲምቦልስ በጣም ብዙ በሲምቦል እንትን ያለ ፊልም ነው ዳስ ዋይ የአፍሪካ ፊልም ሰሪዎች እሱን ላይ ትኩረት ማድረግ ያለባቸው ይመስለኛል ኢን ተርምስ ኦፍ ፊልም ሜኪንግ ለምን ኦፍ ኮርስ የምንማራቸው በሙሉ የዌስተርኑን እንትን ስለሆነ ነው እንጂ አይ ዶንት ኖ ስታዩት ምን አይነት ስሜት ለኔ ሰጠኝ መጀመሪያ ቦዲ ራሱ እንትን አያደርገውም ማለት ገና ዳይጀስት ለማድረግ ይከብዳልና እሱ በጣም ኢንተረስቲንግ ነገር ነው
አንዱ ካየሁት ነገር ሜኪንግ ፋንታሲ ላይ አፍሪካን ሲኒማ ላይ ማታያይዛቸው ቃላት ናቸው፣ ግን ይንዞ ጥልቅ የሆነ ታሪክ አለን በእያንዳንዱ ሀገር ላይ። ለዚህ ፊልም ራሱ አይ ቲንክ የማሊ ህዝብ የሚያይበት መንገድና እኛ የምናይበት መንገድ አንድ አይነት ሊሆን አይችልም። ግን እንደዚሁ ራሱ በባዶ ራሱ ስትገባበት ሄሪ ፖተርን ሴሌብሬት እያደረግን የዌስተርን ፊልሞች ሴሌብሬት እያደረግን ይሄም እንደ ምንድነው ሶል ሂሮ ጀርኒ የሚባል አለ አይደል? በቃ ዋናው ካራክተር ማን ነው? ኒያኮሮ። እሱ ዋናው እርች ኔሜሲሱ አባቱ ነው እና ማጂክ ፓወር አለው። ገና ከመጀመሪያው ፊልም ምን እንደሆነ አናውቅም፣ ግን ላይክ ማጂሻን ነው፣ ስፔሻል ፓወር አለው እና እናቱ ናት በጣም ኢምፖርታንት ካራክተር ናት እናቱ። ከዛ በፊት አክቹሊ አባትየው እናየዋለን ዶሮ ሲወረውር ሳክሪፋይስ ሲያደርግ። እነዚህ በዚህ ጊዜ የነበሩ ፊልሞች ላይ ካስተዋላችሁ አኒማል ሳክሪፋይስ በጣም አለ። የሰንበን ፊልም ላይ በተለይ አይ ቲንክ ብዙ ተከታዮች ራሱ የሚከብዳቸው የማይዋጥላቸው ቪጋኖች ምናምን የሚከብዳቸው ከሆነ ትንሽ አይዋጥ። ግን ከዛ በኋላ ወደ ሂሮን ስንተዋወቅ እናቱ ናት ጆርኒው ላይ የምትልከው። አይ ቲንክ አባቱን ሞር ሴት አፕ አድርጋ በጣም እልህኛ የሆነች ካራክተር ናት እና በጣም በራሷ ኮንፊደንሷ ራሱ በጣም ኢንትረስቲንግ የሆነ ካራክተር በጣም እንትን ልክ የአኒማል ሪፕሬዘንቴሽኖች ውስጥ ታወራ ምን ትዝ አለኝ አንዴ የዙም ሚቲንግ ከጋሽ ኃይሌ ገሪማ ጋር ነበረን እና ይሄን የሚመስል ነገር አንዴ አወራን። ለምሳሌ ትዝ ይላችሁ ከሆነ የሌን ላይ አባት እንደ ዝሆን እንዳረጀ ዝሆን ልጅ ደግሞ እንደ አንበሳ ሪፕሬዘንት ይደረጉና ነው አይደል ባትሉ የሚጀምረው። እሱን አይነት ነገር በተለይ የአፍሪካ ፊልሞች ላይ በደንብ ይስተዋላል። ምን አለ ጋሽ ኃይሌ ለምሳሌ ማጥናት ያለብን እንደዚህ አይነቶቹን ነገር ነው። ለምሳሌ የሀገራችሁን ደብተራ ለምን አታጠሙ? የሀገራችሁ ደብተራ አንዱ ዶሮ አንዱ እባብ እየሆነ እኮ ይጣላል። ሶ ልክ እሱን ሲንሳይ ጋሽ ኃይሌ ያለው ነው ትዝ ያለኛል አይደል? ኦኬ አንተ ቅድም እንዳነሳው አይ ዶንት ኖ ወይ በሱፐርማን በሌላ እንትኖች ውስጥ አሜዝድ ትሆናለህ። ስታር ዋርስም ልትለው ትችላለህ። አዎ አሜዝድ ትሆናለህ ብለህ እነዚህ አይነት ሲኖች በጣም እንትን አድርጎኛል። በጣም እንትን በደንብ ኮኔክት አድርጎኛል። ከዛ ራሱ በኋላ ላይ ፊ ሪሜምበር ሬጂንግ ቡል ላይ የፋይቲንግ ሲኩዌንሱ ትዝ ይላችኋል። ጥቁሩና ዲኖር የሚጣሉበት እሱ ራሱ አኒማል ሪፕሬዘንቴሽኖች አሉ። ጥቁሩን እንደ ዝሆን ዲኖሮን እንደ አንበሳ አድርጎ ያ ሰብተል ነው። በእርግጥ ምንድን ነው የሚያደርገው? በሳውንድ ነው ሰብሊሚናሊ ነው የምትወስደው። ሶ ግን ዩክንቴል ከመጀመሪያው አለ አይደለ አንበሳው ሊያሸንፍ እንደሚችል የለንም ላይ እንደዚህ አይነት ነገር አይቻለሁ እና በጣም የአኒማል ሪፕሬዘንቴሽን እሱ ትዝ ብሎኝ አንድ በጣም የሚገርመኝ ነገር ነው። የለን በጣም ስፔሻል የሚሆንብኝ ማለት ነው በዛ ሰዓት ላይ ኢቭን አውሮፓ ውስጥ የተሰሩ ፊልሞች ምን አይነት ስፔሻል ኢፌክት እንደነበራቸው እናውቃለን። 70-80ዎች ውስጥ የነበረው ይሄኛው ግን ኢቭን አስማት መሆኑን እያወቅ ነው በጣም የሚታመን አስማት ነበረ። ኢቭን የሆነ ሰዓት ላይ ውሻ ባክዋርድ ሲሮጥ ምናምን በጣም የሚገርም ነበር። እንዴት ነው የሰራው ስለ በዛ ሰዓት ላይ አይታሰብም እንደዛ ፊልም ዘውም አፍሪካን ሆኖ ከፎክሎር የመጣ ምናምን ነገር ነውና የተሰራውም ታይም ላይኑም 1533 ምናምን ነገር ነው የሚያጠነጥነውና በጣም ስፔሻል ነው። ብዙ ፊልም አናይም። ኢቭን 16-17 ክፍለ ዘመን ራሱ ስንት ፊልም አይተናል። ደፍሮ የሚሰራ የለም ማለት በጣም ቴክኒካል ጥንካሬዎች አሉት። ከቀረጻዎች ቀረጻው በጣም ከነበረው አንጻር በጣም የሚገርም ነበረ። ቴክኒካል እንትኑን እየሰማው ነው ከእናንተ እኔ አይ ዶንት ኖ ላይክ ብዙም ኤክስፒሪየንስ የለኝም እንደዚህ አይነት ፊልም ማየት it was so strange to me ግን I had such a good time like በጣም የሚያስቅ ፊልም ነው። እኔ ፐርሰናሊ በጣም እያሳቀኝ ነበር። ናይት ኦፍ ኪንግስ የሚል አይታችኋል? አወኩት ፊልም እሱ ፊልም ላይ ሴም ሲኩዌንስ አለ። እኔ እንጃ የት ሀገር እንደሆነ ብቻ ግን እስር ቤቶች ውስጥ ያሉ ወጣቶች በኋላ የሚጣሉበት አሁን የዝሆንና የእንትኑ ካራክተር እዛ ፊልምም ላይ ሪፈር የተደረገ አይ ቲንክ ወይ ሆሜጅ ይሆናል ተወስዶ ሪፈር ተደርጎም ሊሆን ይችላል። ግን ናይት ኦፍ ኪንግስ ላይ እንደዚህ አይነት ነገርም አለ። ተመልካቾቻችን ቢያዩት በጣም አሪፍ ነው። ናይት ኦፍ ኪንግስ የማንቤቲ ፊልሞች ላይም አሉ እነዚህ አኒማል ሲምቦሊዝም ሃይናዝ ቱኪ ቡኪም ጆርኒ ኦፍ ዘ ሃይናስ ነው። በጣም ኢምፖርታንት ነው አኒማል ሲምቦሊዝም። ከዛ ባለፈ ግን ፕሎቱ ላይ ብናወራ አይ ቲንክ በጣም ስትሬንጅ የሆነ ጀርኒ ነው ያለው ወደ አባቱ ማለት አባቱም አጎቱም በትዊንዝ ናቸው። ሴም አክተር ነው
እና መሀል ላይ ኢንካውንተር የሚያደርገው ንጉስ አለ። ስለሱ እዛ ላይ ያለው እንዳለ ሲን እዛ ላይ ነው ኮሜዲው ያለው። Sorry, that was funny. አጠቃላይ በጣም የሚገርም ነበር። ከመጀመሪያ ፕሎቱ እናንሳው ቢባል መጀመሪያ ከተያዘበት ጀምሮ ተይዞ እንዴት ነው ንጉሱ የሚያምነው ካመነ ወዲያ ምን ያደርጋል የሚለው ነገር ራሱ በጣም የሚገርም ነው። ብዙ ሰዓት ላይ አናየውም እና የሆነ ፓርት ላይ ሁለት ወታደሮቹን ፍሪዝ ያደርጋቸውና ከዛ ወዲያ ነው ምናምን የሚፈታው ከታመነ ወዲያ ምናምን ነገርና ይሄ ራሱ በጣም የሚገርም ነው ካሰብከው እንደ ሀሳብ ማለት ነው። ኮሚኒኬሽናቸው ማጆሪቲ እንትን ሳውንድ ኢፌክትስ ነበር። like I don't think words እየተጠቀሙ የነበረ most of the time እና like ምናምን ነገር ይላሉ በጣም ብዙ እና it's like እሱ ራሱ ማጂኩ ራሱ ኢንቪዚብል የሆነ እንትን ምንድነው ንብ ነው የሚልክባቸው አይደል? ምክንያቱም ንጉሱ ተቸግሯል። I think ተቀናቃኝ ትራይብ አለ ሌላ የሚያስቸግረው ያው እርዳም ብለው ይመጡታል እንደ ሰቨን ሳሙራይ የአኪራ ኩሮሳዋ ሳሙራዮቹ እንደሚረዱት ሂሮስ ጀርኒ ያልኩት ለዛ ነው። ለአንድ ፐርፐዝ ሄደ መሀል ላይ የሚያጋጥሙ ገጸ ባህሪያት አሉ። ኪንጉ አሁን ከነጸጉሩ በጣም ስፔሲፊክ የሆነ ሉክ አለው። እሱን አሁን አትረሳውም። ባጋጠመ ቁጥር የእሱ ባለቤት አለች የሚሰርቅ ባለቤቱ በጣም ትንሽ ስፔሻል ኢንፈርቲሊቲዋን ኪውር አደርጋለሁ ብሎ ሚስቱን ይሰርቅበታል። ኢቭን ዶ ከአባቱ የሚለየው ትንሽ ይጸጸታል። ዲሞክራሲው ግን እንትኑ አይገርምም? አሁን ለምሳሌ ኪንጉ እንትኑ ጉዳዩን የመለሰበት እኔ አልጠበቀውም። በጣም ሊኒየንት ነው። ልክ ነው። ጭራሽ ሚስቴን ውሰድ እኮ ሚስቱን ይዞ ይሄዳል። መጀመሪያ ላይ ያው ካያችሁት ብዙ ሚስቶች ነበሩትና አይ ቲንክ ኢሹ አልነበረም። አይ በኋላም ላይ ግን አንክል ሲመጣ ላይክ ረድቶኛል ይለዋል። አይ ቲንክ የት እንዳለ ተናገር ምናምን ነገር ሲባል ዘጋይ ረድቶኛል አልነግርህም ነገር ያለ ነበር። ኮንፍሮንቴሽን ያ he's a very just ቱ ሞር እንደ ዋናው ካራክተር ነው። አባትየው በፎርስ ነው በቃ ሁለት ሰዎች እንጨት ተሸክመው እንደ ምንድነው በእንግሊዘኛ ተርም አለ የሆነ አቅጣጫ የሚጠቁም እና እሱን እየተጠቀመ በቃ በርም እየሰበረ ልጄን ልፈልግ ነው። ሚንዋል ያኛው ሞር ፔሸንስ አለው እንዳየው ችግር ሚስቱ እንደሰረቀም ራሱ ኢሚዲየትሊ ተጸጽቶ የሆነ አይነት ፔሸንስ እና ኦልሞስት ሂሮስ ጀርኒ የሚያስብለውም እሱ ነው። ራሱን ሪዲም ያደርጋል። መጨረሻው ደግሞ ያው ስፖይል ሳናደርገው በጣም ኢንክሬዲብል የሆነ እንትን ነው። ሾዳውን ነው የሚገርም ፋይናል ባትል የሚባል ቮልደሞርት እና ሃሪ ፖተር እንዳደረጉት አይነት ኢሚዲየትሊ ከዛ ፑል ማድረግ ትችላለህ። ሳያዩ ይቀራል ብለህ ነው ዳይሬክተሩ የሃሪ ፖተር ስለሌለም ብዙ የምንጨምረው ነገር የለም። በጣም አፍሮ ሰሪሊዝም ነው የሚባለው እና ከዛ በኋላ አይ ቲንክ ሞር ሪፋይንድ ሆኗል ኦቨር ዘ ይርስ። በኋላ ላይ የምናወራው ፊልም ላይም ትንሽ እናነሳታለን እቺን ተርም አፍሮ ሰሪሊዝም የሚለውን። ቀጣይ ግን ወደ 2008 ነው 7 ነው 8 መሰለኝ ጤዛ የጋሻ ለገሪማ ስለ ጤዛ አስጀመረን። ምንድነው የጤዛ ያው ብዙ ጊዜ ያየነው ፊልም ነው። ብዙ ጊዜ ዲስከስ የምናደርግባቸው አንዱ ነገሮች የራይቲንግ ኤሌመንቱ ለምሳሌ ብዙም ጋሻ ላይ ሲያወራ የምሰማው ለምሳሌ ከአምበርብር ካራክተር ጋር ተያይዞ የሚነሱ ምንድነው የሚባለው የዲያስፖራው ችግር እኔ ዝም ብዬ ፊልሙን ሳየው ጋሻ ላይ ራሱ ይመስለኛል አለ አይደለ የጋሻ ላይ ሪፕሬዘንቴሽን ይመስላል አለ አይደለ አንድ ዲያስፖራ ወደ ሀገሩ መጥቶ የሚጋፈጣቸው እውነቶችን ይመስላል። በዚህ ውስጥ ግን ካራክተሩ እንዳየነው ሲመለስ ብዙ ነገሮችን ማስታወስ የማይችል ሆኖ ይመጣል ምናምን በዛ ላይ ተጎርቶ ይመጣል። አንድ ኢንተረስቲንግ ጉዳይ እዛ ላይ ያገኘሁት ለምሳሌ የሎካል እውቀትን የሎካል ሀሳብን እንደ ፊልም ቴክኒክ የተጠቀመበት የጸበሉ ለምሳሌ ኢፍ ዩ ሪመምበር ሚሞሪዎቹን በሙሉ አያስታውስም፣ ግን ጸበሉ ከተጠመቀ በኋላ ደግሞ የፊልሙ የአንጓ ይመስለኛል አይደለ ፊልም ሜኪንግ ስክሪን ራይቲንግ ላይ አለ ይሄ ሀሳብ። ከዛ በኋላ ጸበሉ ሲጠመቅ ፒሪፋይድ ሲያደርግ
የፊልሙ ሌላኛው ጆሪ ደግሞ ይከፈታል። ሶ ይሄ በጣም ዋን ኦፍ ኢንተረስቲንግ ነገር ጤዛ ውስጥ ሁሌ ሳስበው የሚገርመኝ ነገር ኦኬ አንድ የኢትዮጵያ ወይም ሆሊዎተር የትም አለ በእርግጥ ግን ጉዳዩን እንትን ያደረገበት ነገር ሁሌ ይገርመኛል። መጋፈን የሚባለው ማለት ፕሎት ዲቫይሱ ነው በቃ እና አይ ቲንክ ሜሞሪዎቹም ሪፍራክት እየተደረጉ ቀስ በቀስ ይመጣለታል እንደ ፍላሽ በደንብ እንትን እያደረጉለት ይሄዳሉ። በኋላ ላይ ምንም አላስታውስም ነበር ይል ነበር መጀመሪያ። ከዛ ወዲያ ትንሽ እንደውም ያሳዝናል ብዬ ነው የማስበው እኔ። ከዛ ወዲያ ለምን የነበረበትን ሰዓት ምን ሲያደርግ እንደነበረ ያለፉት ትውስታዎች መልሶ እንትን ሲላቸው ምንም አይነት ለውጥ እንዳላረገ ነው የሚሰማውና ያ ነገር በጣም አሳዛኝ ሆኖ ነው ያገኘሁት እኔ። ለምን ሙሉ እድሜ ልኩን የለፋበት ሀሳብ ተመልሶ እዚህ ፖይንትለስ መሆኑና አሁን ራሱ እዛ ገጠር ሄዶ ምንም አይነት ለውጥ አለመፍጠሩ ካየው የሆነ ፓርት ላይ ልጁን ሲወስዱት ምናምን ነገር የዛ ሰዓት ላይ በጣም ነበር ያዘነውና አንድም እንትን ያለኝ እሱ ነው የነካኝ። ምንም አይነት እዛም ሄዶም እዚህም ምንም ሊያደርግ አልቻለም። እና ፕሎቱ ወደ ጀርመን ሀገር ነው አይደል ሄዶ እሱን ስፔሲፋይ እናድርጋ እና ከእንደገና ማይግሬሽን ጋር ዲል የሚያደርግ ፕሎት ነው የዲያስፖራ ፕሎት ማለት ነው። I mean it's also similar to ኢሌን እኔ የተሰማኝ ኢሌንን ሳየው ግን I was መጀመሪያ ላይ በጣም ኤክስፖዠሩ አስደንግጦኝ ነበር ሳየው recently ነው ያየሁት for the first time እና it's በጣም ሀበሻ like ሌላ ሰው ሲያየው ምን ያስባል ብዬ እስከማስብ ድረስ like everything like እሳቱ ምኑ ሲያለቅሱ ምናምን like እልል ሲሉ ምናምን ነገር it's very ሀበሻ እና like በጣም unapologetic መሆኑን ገርሞኛል like because I don't know ለሌላ audience እንዳልተሰራ ያስታውቃል sort of ለዚህ መሆኑን ምንም I don't care ገባቸው አልገባቸው አይነት ነገር like የምጨምረው ካልቸራል እንትን በሙሉ አጨምራለሁ አይነት ነገር like line scene after scene after scene it's በጣም ሀበሻ እና it was very impressive እሱ የጋሽ ኃይሌ ገሪማ ሲኒማ በአጠቃላይ ከሲስተም ኦፍ ኦፕሬሽን አንጻር ማየት ትችላለህ። ከቡሽማማ ብትል አፍሪካ አሜሪካ ፖሊስ ብሩታሊቲ ላይ አንኤምፕሎይመንት ላይ ዲል የሚያደርግ ሃርቨስት 3000 ይርስም እንደዛው ነው በነበረው ሲስተም ነው የተመረኮዘው። ሌላም አይ ቲንክ ሳንኮፋም አለ። ሳንኮፋ ጋና ውስጥ ነው አይደል? ስለዚህ ሁሉም አሁን የመጨረሻ ኮንቴምፖራሪ ፊክሽን ፊልሙ ጤዛ ነው በዛ ነው ያቆመው እና አይ ቲንክ ለብዙ ኢትዮጵያውያን ትንሽ ሃይ ዋተር ማርክ ነው ሞመንት ነው ደግሞ ይገባዋል። ግን ምንድነው በጣም እንትን ነው አምቢሽስ የሆነ ፊልም ነው ማለት በሆነ ሴንሲቲቪቲ ጋሽ ገሪማ ማኔጅ ስላደረገው ነው እንጂ አይ ቲንክ በጣም ብሎ አፕ የሚያደርግ ፕሎት ነው። ደርግን የሚያክል ፔሪየድ በአንድ ፊልም ማስቀመጥ በጣም ከባድ ነው። ስለዚህ ሰረጌትነቱ አይ ቲንክ ያልከው ፖይንት የጋሽ ገሪማ ራሱ ጀርኒ እዛ ላይ ብዙ ጊዜ ያወራዋል። እንግዲህ ኢንተርቪዎቹ ላይ ስናይ ዋን ኦፍ የሚወደው ሚሞሪ የልጅነቱ ሚሞሪ ነው። ሶ አሁን ቅድም አንቺ ያነሳሽው ራሱ ልጅነቱ ያ ልጅ ተወስዶ ሲገደል ጋሽ ኃይሌ ይላል እኮ አይደል ወይም ካራክተሩ ይላል ልጅነቴን የተገደለው ይላል። ሶ አይ ዶንት ኖ እንግዲህ የዲያስፖራውን ፐርስፔክቲቭ ለማግኘት ልክ ጋሽ ኃይሌ ሀገሩ ሲመጣ ያ የልጅነት ሚሞሪው እንደሌለ ብዙ ጊዜ ሲያወራ ሰማዋለሁ። ሶ ፊልሙን እኔ ጋሽ ኃይሌ እንትን ውስጥ ነው መከተው ሁሌ ያለ አይደለ አንበርበር ማለት ጋሽ ኃይሌ ነው ብዬ ነው ሁሌ የምወስደው። ሶ እንደዚህ አይነት ነገር ነው የሚሰጠኝ። እዛ ላይ የነበሩ ካራክተሮች በጣም ጠንከር ይሉ ነበርና ከአንበርበር ከእናቱ ጋር የነበረው ሪሌሽንሺፕ ራሱ በጣም የሚገርም ነበርና ያችን እናት ሁላችንም የምናውቃት ነው ይመስለኝ። የሆነ ሰዓት ላይ አይተናታል አለ አይደል ለልጇ የነበራት አስተሳሰብ ስሜት በጣም የሚገርም ነበረ እና አንድ እንትን የሚለው እሱ። ሌላ ደግሞ ህፃናት ዋሻ ውስጥ ሆነው እሱ ሲን ራሱ ምንድን ነበር የጻፈው ከጀርባው ራሱ ቆይቻለሁ ካየሁት ፊልም በእርግጥ ግን ኦልሞስት የተስፋ ብርሃን ነው። አጀማመሩም ካስታወሳችሁ ቦንፋየር ነገር ነው እሱ ራሱ። ለምሳሌ ታይትል ሲኩዌንሱን ኢንትሮዲውስ የሚያደርግበት ነገር በጣም ሀበሻዊ አይመስላችሁ? በእንቆቅልሽ ይጀምርና እንቆቅልህ ምናውቅልህ ይባባላሉ። አይ ሚን የተለያየ አይነት የታይትል ሲኩዌንስ መክፈቻ ዓለም ላይ አይተናል። ግን ደግሞ ራሱን ታይትል ሲኩዌንስ መክፈቻውን ሀበሻዊ ማድረግ
አንድ የሚገርም ኤሌመንት ነው አለ አይደለ? አንድ ልጅ ጤዛ ብሎ ሲናገር ዩክን ወደ ፊልም ውስጥ እንደገባ አይነት ነገር። ለምን እነሱ ልጆች እኮ ከስቶሪው ጋር ምንም አይነት ግንኙነት የላቸው። ኦልሞስት ኢትዮጵያዊነትን መሰረታዊ የሆነ ሲን መስሎ በሱ ራሱ መጀመር ስቴትመንት ነው ስቶሪ ውስጥ ሳትገባ ራሱ። ከዛ ባለፈ ጀርመን ውስጥ የነበረው ቆይታ ምን ይመስላችኋል? እዛ ላይ ያው ከዛ ሆኖ እንደ ተማሪ ኦፖዝ እያደረጉ እንትኑን ሞናርኪውን እዛ ላይ ያለው ሪሌሽንሺፕም ከጀርመን ሴት ጋርም አይ ቲንክ አፍሪካዊ ናት አይደል? ሰከንድ እንትኗ እዛ ላይ የነበረው ጉዞ እንዴት ሪሌት የሚያደርግ ይመስላችኋል? ከሚመለሰው እና እንዳልከው ዲስአፖይንትድ የሆነበትን ምክንያት ከዛ ፋይት አርጌ ነው የምመጣው ብሏል። ለምን እንደተሰባበረ በኋላ ላይ ገባናል። እዛም ያለው ኦፕሬሽን አለ ሬሲዝሙ። የጓደኛው ልጅ የነበረው ታሪክ ራሱ በጣም የሚገርም ነበረ ካያችሁት ማለት ነው። በጣም ሄቪሊ ሬሲዝም እንትን ይላል እሱ ላይ ያተኩራል እና ከመጀመሪያ ጀምሮ ጓደኛው እያስጠነቀቀችው ነበረ ምናምን ነገር ካያችሁት። እርጉዝ እንደነበረች ያልቻት ነበርና ጀርመን ውስጥ ልጅ መውለድ በጣም ከባድ እንደሆነና መጨረሻ ላይ ሲያድግ ሬሲዝም እንደሚያጠቃው እየተናገረች ነበር እና ዞሮ ዞሮ ካደገ ወዲያም ተመሳሳይ ነገር ነው ያየነውና እዛም ሄዶ ከባድ እንደነበረ አንድ እንትን ማለት ማሳያ ነው። ራሱ እንደ አካል ጉዳተኛ ሆኖ የተመለሰበት ቦታ ጀርመን ነው። ጋሻሌ ሲያወራ አሜሪካ የመቅረጽ ፕላን ነበረው፣ ግን በፈንደሮች እና በሌላ ጉዳይ ነው ወደ ጀርመን የሄደው። ግን ሞር ደግሞ ጀርመን ሲሆን የሆነ ነገሩ ሰራልኝ። ግን ያው ምልህ የኮሎኒ ወይም ደግሞ የሬስ ሀሳቡ የትም በተለይ አሜሪካ ላይ ሊጨምርም ይችላል። እሱ ነገር ራሱ በጣም ገርሞኛል አለ አይደለ? ሌላኛው ነገር ካራክተሩ በውጭም በውስጥም ያለበት ትግልን ያሳያል አለ አይደል? ለምሳሌ አንድ ጥቁር ሰውዬ አንድ ብላክ ሰው ጀርመን ውስጥ የራሱ የሆነ ቻሌንጅ አለው። አገር ውስጥም ደግሞ አት ዘ ሴም ታይም ሪጅሙ የሚያሰራ ሆኖ አላገኘውም። ቦዝ ሳይድ ነው አለ አይደል? እንትን መከራውን የሚበላው ካራክተሩ። እዛም አካል ጉዳተኛ ሆኖ ይመጣል፣ እዚህም ደግሞ ደህና በነበረ ጊዜ አክሰፕተብል አልነበረም። በእንትኑ ቻሌንጁ በጣም አደገኛ ነበረ። ፕሌስመንቱ ራሱ እዛ ላይ የነበረውን አሰራር ፖለቲካል ኤስፒዮናጅ የሆነ ፕሎት አለው። ያው የምናውቀው ነው የደርግ ኦልሞስት ምን አይነት ተስፋ አስቆራጭ ሲቹዌሽን ውስጥ ካራክተሮቹ እንደሚገባ ጓደኛው ከሱ ጋር ይመጣ ከጀርመን የመጣ እሱም ራሱ ዶክተር ነው መሰለኝ። የእሱም ስቶሪ ራሱ በጣም ፋሲኔቲንግ ነው። አንድም እኮ ቅድም እያልክ የነበረው የእሱና የልጁ ታሪክ በጣም የሚገርም ነው። መጀመሪያ እንትን ካለ ወዲያ ከወጣ ወዲያ ልጅ ይወልድና ከዛ ተመልሶ የሚመጣው የሀገሩን ፖለቲካል ሲቹዌሽን ሞኒተር ላይ ያደርግና የነበረው ፊክስ ለማድረግ ይሞክር ነበር። ሀሳብ ተስፋ ስለነበረው መጥቶ እዚህ ቆየና አንበርብርም የሚመጣው በሱ ምክንያት ነው፣ እዚህ ስለነበረ ማለት ነው። የሆነ ፓርት ላይ ግን ምንድነው ፖይንት ላይ ሆኖ አገኘውና ከምንም በላይ ፋሚሊ እንደሚበልጥ ነው የተረዳው እና መመለስ ፈልጎ ነበር ምናምን ካያችሁት ስፖይል እንዳናረገው ማለት ነው። እና ጠንካራ እንትን ነው። በጣም ኢሞሽናል ሶርት ኦፍ ያደረገኝ ሲን ይሄ አንተ ሜንሽን ያደረከው እዚህም ያለው ቻለንጅ ያልከው ከእናቱ ጋር የሚጨቃጨቅበት ፓርት አለ። የሆነ ምንም አትረጅኝም ነገር ብሎና አይ ቲንክ ካይንድ ኦፍ ለኔም ሂትስ ክሎዝ ቱ ሆም ላይክ ብዙ ነገር ዊ ጎ ትሩ አ ሎት ላይክ ብዙ አይነት ኤክስፒሪየንስ አለን ምናምን ነገር። ከዛ ግን ቤት ስትመጣ ደግሞ ያለውን ዲዩቲ በሙሉ ላይክ እየተወጣች ነው እናት ሺስ ፊዲንግ ሂም አይዞህ እያለች እንትን እያለች ነው ምን እያለች ነው እና ከዛ በላይ ደግሞ ላይክ ሌላውን ነገር እንዴት ብላ ኤክስፔክትድ ትሆናለች አንደርስታንድ ማድረግ። ግን የሆነ ፍራስትሬሽኑ ወዝ በጣም ኢሞሽናል የሆነ ፓርት ላይ ላይክ ምኑን ጀምር ይነግሻለሁ ምናምን ነገር ሲላት ወዝ ካይንድ ኦፍ ሃርት ዎርሚንግ። ግን ያ እና ወንድምየውም አይ ዲድንት ሪሊ አንደርስታንድ የእሱን በደንብ አልገባኝም ቱ ቢ ኦነስት because I think it's important ፖስተሩ ላይ ያለ ላይክ የእሱ ፊት ምናምን ግን ብዙም I think he was just evil I don't know I think ለኔ ብዙ የተለየ ሪፕሬዘንቴሽን የለውም። ቅድም እንዳለው ነው ኢንተርናል ለአንድ ዲያስፖራ ሆም እንደ አንድ ትልቅ ነገር ነው አይደል? ወደ ሀገሬ ተመልሼ ምናምን ሀገሬ እንደዚህ አድርጌ አገልግዬ ሲል ግን አት ዘ ሴም ታይም የቻሌንጆቹ ብራንች ግን ቤተሰብሽ ድረስ
ወንድምሽ ድረስ ይመጣል አለ አይደለ? ምንድነው መጽሐፍ ስትገዛ ነው ስትሸምት ነው እንዴ ኖርከው ዲስ ጋይ ዋንስ መኒ ምናምን ነው የሚፈልገው። ሶ አይ ቲንክ በጣም ካራክተሩ ላይ የተጫነውን ነገር በጣም ሲያቀርብልን ይመስለኛል። ሺካጎ ነው አይደል ጋሻ ለገሪማ ሙቪ ያደረገው እሱ ቀጥታ አሜሪካ ቢያመጣው ኖሮ ቀጥታ የሱ ስቶሪ ነው ይባል ነበር። ጀርመን መሆኑ ግን አይ ቲንክ የተለየ ፐርስፔክቲቭ ይሰጠዋል። ያኔ ራይዚንግ የሆነ ከዛ በፊት እኮ ሲጀምር ብዙ ጥቁር ሰውም ወደ አውሮፓ አይመጣም ነበር። ስለዚህ ያኔ በብል አፕ በሚያደርግበት ጊዜ ሾኪንግ የሆነ ሬሲዝም ነው የሚያጋጥመው። የድብደባ በግሩፕ አይ ቲንክ አምቡሽ ነው መሰለኝ በሪሌሽንሺፑ ምክንያት ነው። ግልጽ አይደለም፣ ምንም ግልጽ አይደለም። እዛ አካባቢ ኤግዚስት በማድረጉ ብቻ ሀፐን ያደረገ እንትን ይመስለኛል። በርሊን ዋል ነው እየፈረሰ ነው። የሆነ ሲን አለ በርሊን ዋል ሲፈርስ ነው አምናት ሹር የሆነ የሚያፈርስበት ሲን አላስታውስም። አላስታውስም። 7-8 ዓመት አረላ ግን የጋሻ ኃይለ ገሪማ ሲኒማ ውስጥ የሆነ ስፔሻል ቦታ የሚሰጠው እንደ ሆም ካሚንግ ነው። የሱም ሀገር ውስጥ ነው የሰራው ከሃርቨስት 3000 years በኋላ አይ ቲንክ ሌላ ፊክሽን ፊልም አልሰራም አይደል? ፐርፌክት ጆርኒ ነው እሱ ዶክመንታሪ ነው እሱም ራሱ እና በጣም አምቢሽስ የሆነ ስራ ነው። አይ ቲንክ ቬኒስ ነው ያሸነፈው። ቬኒስ ፊልም ፌስቲቫል ፌስፓኮም ነበረ እና በጣም አኮምፕሊሽድ የሆነ ፊልም ነው። አይ ዶንት ኖ እዚህ ሀገርም በቲያትር ውስጥ በደንብ ታይቷል። በጣም ቢዩቲፉል ነው ኢን ተርምስ ኦፍ ፊልም ሜኪንግ፣ ሲኒማቶግራፊ፣ ሙዚቃ ለምሳሌ ጆርጋን የተሳተፈው በጣም የሚገርም ሚስቱ ዝማሬ ሪኮርድ አድርጋለሁ። ላይት ሶ ናይስ ጀልባ እንትን እያለች የምትዘፍነው በጣም ናይስ። ትሩሊ እሱም የአፍሪካን ሲኒማ እንትን በደንብ አለበት አለ። ቅድም የምናነሳቸው ነገሮች በሙሉ ራሱ ተሰብስበው እዛ ውስጥ ይገኛሉ አለ። ፖለቲካውም ይነሳል፣ ክላስ እንትኑም ይነሳል፣ ሬስ ይነሳል፣ በጣም ብዙ ነገሮቹ ይነሳሉ ጤሳ ውስጥ። ስለ ሙዚቃ ስናወራ ሌት አለማየሁ እሸቴ ያለበት ሲን እሱ ራሱ በጣም ታችንግ የሆነ ሲን ነው። ኦልሞስት የነበረውን ሀዘን ኢንኮምፓስ የሚያደርግ ዘፈን ሁሉም ሪፍሌክት የሚያደርግበት ፖዝ የሚያደርግበት ሞመንት ነው ፊልሙ። ስለዚህ ቀጣይ ደግሞ የምንሄደው ወደ 2019 ነው። የማቲ ዲዮፕ አትላንቲክስ ሞደርን ታይምስ ገብተናል ከ1958 ወደ 2019 እና አይ ቲንክ ቅድም ያነሳ ነው ይለን ፊልም ጋር ትንሽ የሚያያዝ ይመስለኛል። የማቲ ዲዮፕ አትላንቲክ የሚባል ፊልም ነው። ይህን ፊልም መጀመሪያ ያየሁት እንደወጣ ነበር እና የመጀመሪያ ጊዜ ነው ሪቪዚት ሳደርገው እና አጌን ስለ ማይግሬሽን ነው፣ ስለ ስራ አጥነት፣ ዲስኢሉዥንመንት። አሁን ዳካር ውስጥ ነው መሰለኝ በጣም ስትሬንጅ የሆኑ ስትራክቸሮች አሉ። ኦልሞስት ሳይፋይ የሚመስሉ ህንፃዎች አሉ እና ኮንስትራክሽን ላይ ያሉ ሌበረሮች አንዱ ካራክተር ይናገራል። የ3 ወር አልተከፈለንም ደሞዝ ብሎ ባለቤቱ የለም ሀገር ውስጥ ይባላሉ። በጣም እዛ ላይ ፍሪክሽን ይፈጠራል። ከዛ ሚት እናረጋታለን አዳ ዋና ካራክተሯ ማለት ነው እና ያልተከፈለው ልጅ ደግሞ ቦይፍሬንዷ ነው ሱሌማን የሚባለው ማለት ነው። ግን አይ ቲንክ አሬንጅ ሜሬጅ ደግሞ እየጠበቃት ነው ቤት። ስለዚህ ገና ከመጀመሪያው የሆነ ኖርማል ስታንዳርድ የሆነ ፊልም ይመስላል። ምንም ወዴት ዳይሬክሽን እንደሚሄድ አትጠብቀውም። ሞር መናገር ትችላላችሁ ስለ አትላንቲክ ወዴት እንደሚያመራ? አትላንቲክስ ከሀሳቡ ስንነሳ አብዛኛውን አውርተዋል። ከዛ በኋላ የነበረውን ስቀጥለው ሞር ፎከሱ የፊልሙ የሚመስል በአዳና በፍቅረኛው ያለውን የፍቅር ታሪክ የምታይ ነው ይመስል፣ ግን በውስጡ በጣም ብዙ የተደበቁ ነገሮች ነበሩት። እንዳልከው ደሞዝ አለመከፈላቸው ጉዳይ፣ ከዛ የእሷ አሬንጅ ሚሬጅ የነበረውና እንዴት ነው ይህንን ሃንድል የምታደርገው ብለህ ስታይ በውስጡ ደግሞ ሌላ ሀሳቦች አሉና ከዚህ አንጻር ትንሽ የሚገርም ሆኖ አግኝቼዋለሁ። በጣም ሃፒ ዛት አፍሪካን ሲኒማ ፊልሞች የምናወራው ሲባል this is the only one that was also directed by ሴት አፍሪካን ሲኒማ directed by women። ከዛ ደግሞ በኋላ ካስቱንም ሳየው or crewን ሳየው was cinematography it's a woman directorም ራይተሯም ምናምን ነገር which was really cool። ሰሪሊስ ቴሪቶሪ መች ነው የምንገባው? ፊልሙ ላይ በጣም ኢንትረስቲንግ ነው አገባቡ።
የመጀመሪያ እንትን ራሱ ታይትሉ አትላንቲክስ የፊልሙ ዋና መቼት ታይትሉ የፊልሙ ዋና መቼት የአትላንቲክ ኦሽንን ነው የሚያነሳው። ከዛ በኋላ ላይ ሞሮፍ እንደውም የአፍሮፊቸሪዝም ሀሳቦቹን አንተ ቅድም ነካክታቸዋል። ዶስ ጃይንት ቢልዲንግስ ዳካር ውስጥ የምታያቸው ቅርጻቸው ራሱ አለ አይደለ ወደዛ ነገር እንትን ያደርጓል፣ ዳይሬክት ያደርጓል። ፕላስ ሌላ በጣም የገረመኝ ነገር ወጣቶቹ እንግዲህ መጥተው የሚበቀሉበት ወይ ደግሞ አሰሪዎቻቸውን ወይም ፍቅረኞቻቸውን የሚያገኙበት እሱ አንድ ነገር ራሱ ታይምን ያገናኘበት ነገር በጣም ገርሞኛል። የምልህ ዳስ ዳ አፍሮ ፊውቸሪዝም ለኔ እነዚህ ልጆች ተሰደዋል፣ ግን ደግሞ ይሄ አንሴስተሪያል ነገር አለ አይደለ የሞተ ሰው ጠርቶ ማዋራት ምናምን እሱን በጣም ባልጠበቅነው መንገድ ፊልሙ ወደዛ እንደሚሄድ እኮ በታሪክ አልጠበቅም አለ አይደለ የሆነ ሰዓት ነው ከች የሚለው እና እሱ ፓርት በጣም ቢዩቲፉል ነገር ባሉ ሰዎች ባዲ ውስጥ ዶስ የሞቱ ስፕሪቶች መጥተው ኮምፕሊትሊ ከፊልሙ ወርልድ በተለየ መንገድ ነው የሚመጣው እና እሱ በጣም ኢንተረስቲንግ እንትን ነው ብናወራበት። በጣም አይ ቲንክ የአዳ ሰርግ ላይ ሱሌማን ወደ ስፔን እንደሚሄድ ይነገራል። ቻው ሳይላክ ከጓደኞቹ ጋር ያው የተከፈላቸውም ስላልሆነ ብዙ ሰው እንደሚያደርገው ዴንጀረስ ጀርኒ ያደርጋሉ በትንሽዬ ጀልባ። ከዛ የእሷ ሰርግ ይደርሳል። ገና አይ ቲንክ በዛው ቀን ነው የምትተዋወቀው እና የሀብታም ቤተሰብ ነው። በጣም እናቷ የምትፈልገው ሜሬጅ ነው። ጓደኞቿ እንዲሁም በጣም እንደዚህ እኮ ፓላስ ነው አይነት ነገር ነው፣ መኝታ ቤት ሆና ያደንቃሉ። ከዛ ወጥተው እስከሚመለሱ ድረስ አልጋው ይቃጠላል። ፋየር ፖሊሶች ይመጣሉ፣ በውሃ ማጥፋት ይጀመራል እና ማን ያስነሳው ነው ትልቁ ጥያቄ ፊልሙ እና ምንም አይነት ሶርስ ያለ አይመስልም። ፖሊሶች የሚጠረጥሯት እራሷ አዳ ወይ ደግሞ ከእሷ ጋር የተያያዘ ወንድ አለ ብለው ይገምታሉ ሱሌማንን። እሷ ያው ትነግራቸዋለች ወደ ስፔን እንደሄደ እና ሚስትሪው ከዛ ነው የሚመጣው። አይ ቲንክ የሆነ ሰዓት ላይ ፖሊስ ጣቢያም ትገባለች፣ ኢንተርጌት ያደርጓታል። ግን ዋና እንትኑ ባህር ላይ ወይ ስደት ላይ ያለ ሰው ምን አይነት ስጋት ውስጥ እንዳለ ኦልሞስት በፖትሪ መልክ ነው። የሆነ አክሰስ አላቸው የሚያጋጥማቸውን ነገር አክሰስ የሚያደርጉበት ቻው ለማለትም ሊሆን ይችላል ወይ ብዙ ሳላወራበት ያልተከፈላቸውንም ለመበቀል እንዳልከው በጣም ኢንትረስቲንግ። ስለ ካይሮ ስቴሽን አንስተናል አይደል? ዩኒየናይዝ ሲያደርጉ እዚህ ላይ እሱ ፋሲሊቲ የላቸውም፣ ግን በሌላ መንገድ ይበቀላሉ ከሩቅም ቢሆን ራሱ እና አፍሮ ፊውቸሪዝሙ በጣም ስትራይኪንግ የሆነ ሴቶች በጣም የበዙበት ፊልም ነው እና አይ ቲንክ የመጀመሪያ ጊዜ የምናየው ባለሀብቱ የህንፃው ኦነሩ ከሚስቱ ጋር ወይ ከሚስትረሱ ጋር ይዟት እየገባ ወደ 15-14 ሴቶች ቤቱ ነጭ አይኖሯቸው ይጠብቋታል። እኛም እንደተፈጠረ አናውቅም፣ እሱም ካራክተሩም እንደተፈጠረ አያውቅም። ስሎሊ ግን ያው ኦቨርታይም ጠዋት ሲነሱ ምን እንደተፈጠረ አያውቁም ሴቶቹም ራሱ እዛ የተገኙት። ስለዚህ የሆነ አይነት ትራንስፈረንስ አለ። የኮንሽስነስ ሊሆን ይችላል፣ ስፒሪት ሊሆን ይችላል። አጌን እሱን ራሱ በብዙ አይነት መንገድ ልታጠናው ትችላለህ። ግን አንደኛ የፍቅር ስቶሪ ነው፣ ሁለተኛ ደግሞ የዚህ የሶሻል ክላስ ጥናት ነው፣ ክላሲዝም። ሌላ የምትጨምሩበት ነገር አለ? አብዛኛውን አወርተናል ማለት እንፈልግና ሁለቱም ኢትስዳን ሶ ዌል ላይክ ፍቅር ታሪኩ መጨረሻ ላይ there's a poem ነገር የሚናገሩት ላይክ ፖም አይነት ነገር which is በጣም ቢዩቲፉል። ስፖይል አታርጉ ተብሏል። I can't spoil it። ሜቢ ስለ ፖሊስ ካፕቴኑ ማውራት እንችላለን። መሀል ላይ ኢምፖርታንት የሚሆነው ካራክተር ፖሊስ ካፕቴኑ ማለት ነው፣ ኢንተርጌተሩ፣ የእሳቱ ምንጭ። ብዙ ጊዜ ሁለት ነገሮች ነው ፊልሙ ላይ ተቃጥለው የምናያቸው። የእነሱን በምን ምክንያት እንደተቃጠሉ ጉዳዩን ኢንተሮጌት የሚያደርገው፣ ከዛ ደግሞ ራሱ አዳን የሚጠይቃት የሚመረምራት አንድ ፖሊስ ካራክተር አለ። እሱ ካራክተር በጣም አይሮኒካሊ እኮ በኋላ ሱሌማንን የምናይበት ነው። ያው ስፖይል አደረግ ነው መሰለኝ አይሮኖ፣ ግን
ዳስ ስቶሪውን የበለጠ ደግሞ እንትን እንድታረገው በደንብ ወደ ስቶሪ ውስጥ እንድንገባ የሚያደርገን ወይም ደግሞ እንድንወደው ወይም ያንን የዛ ፖሊስ መምጣት በጣም ቫልዩ የሚኖረው በኋላ ራሱ ከሱሌማን ጋር ያለው ሪሌሽንሺፕ ይመስለኛል። መጀመሪያ አንታጎኒስት ነው ለእሷም ራሱ በጣም ይጠረጥራታል። ስለ ስራውም የሆነ ጥያቄዎች ይነሳሉ። ስልክን አታነሳም ይባላል። የሆነ ታማሚም ነገር ብዙ ጊዜ ሲያልበው እንትን ፌንት ይነቅላል የተለያየ ቦታዎች። ስለሱም ካራክተር ብዙ ጥያቄዎች አሉ። ሶ ስትሬስፉል ደግሞ አቀራረጹ ምናምን እሱ ፓርት ላይ ላይክ ይሄ ፀሐይ ሲበርድ ወደ ቤት የሚሄድበት ፓርት በጣም ስትሬስፉል ያየው። ግን ፔሸንሱ የፊልሙ ፔሸንስ ማቲ ዲዮፕ በጣም አይ ቲንክ እንደ ክሌር ዲኒ አይነት ፊልም ሜከሮች የፍሬንች ከሷ የሆነ በጣም ዩኒክ የሆነ ስሎነስ አለው ፊልሞቿ። የተረጋጋ አይነት ፕሎት ምንም አይነት ቴንሽን ራሱ የሚመጣበት መንገድ የክሌር ዲኒ ፊልም ካያችሁ ማታስበው ቦታ ላይ ብቻ የሆነ ነገር ሂት ያደርጋል። እዚህ ላይ አንድ ካራክተር ወይ ላፕቶፕ ስክሪን እያየ የሚያየው ነገር ሊሆን ይችላል። ካራክተሮች ላይ ያለው ኢንተራክሽን ሊሆን ይችላል። ከዛ ባለፈ ደግሞ የማቲ ዲዮፕ አጎት ብናነሳው አሪፍ ነው። ጅብሪል ዲዮፕ ማምቤቲ ራሱ ቲሙ ራሱ ክሮስኦቨር ማድረጉ ከቱኪ ቡኪ ጋር ያው ማምቤቴ የቱኪ ቡኪ ፊልም ዳይሬክተር ነው። በጣም ዋን ኦፍ ደ ክላሲክ የአፍሪካ ሲኒማ ውስጥ የሚነሳው ቱኪ ቡኪ ነው። ራሱ ማይግሬሽንን ስደትን የሚያነሳ ፊልም ነው ቱኪ ቡኪ። ፕላስ ኢንተርቪዎቿን ለማየት ስሞክር ይህንን ፊልም ለመስራት ቱኪ ቡኪን እንደ አንድ ሪፈረንስ ስትጠቀም እንደነበር ፕላስ ያው አጎቷም ስለሆነ እናቷም በጣም ጎበዝ ፎቶግራፈር እንደነበረች ስታወራ ሰምቻታለሁ። በጣም አርቲስት ፋሚሊ ውስጥ ያደገች ልጅ ናት። ከዛ ደግሞ ራሱ አትላንቲክስ ሾርቱ ራሱ ደግሞ ሌላ ቢታይ በጣም ጥሩ ነው አለ አይደለ? ከየት ወዴት ሀሳቡ እንደሄደ ራሱ እንዴት ኤክስፓንድ እንዳደረገ ቢታይ በጣም 10 ዓመት ጋፕ አለው ልበል። አዎ ሊኖሩ ይችላል። ታችሁታል። ከዛ ባለፈ አይ ቲንክ የሆነ ዴሪንግ የሆነ አስተላለቅ ነው ራሱ። አሁን የጠቀሽው ፖም ላይ መጨረስ ብዙ ጥያቄዎች ላይ መለሱ ይችላሉ፣ ግን ወደ ኮሩ ይመለሳል። ሲጀምር የሁለቱ ፍቅረኞች ስቶሪ ነው፣ ሲያልቅም ለሁሉም ኢትስ ካይንድ ኦፍ ዩኒፋይንግ። ጤዛም ሲያልቅ እንደ ፖም ነገር ነው ያለው፣ ግን ኦልሞስት ሁሉም ደግሞ የሆነ ልጆች ነገር ላይ ነው የሚያልቀው። ላይክ ኢዘር ፊውቸር ለማሳየት መሰለኝ ላይ እንደዛ ነው። ሁሉም የሆነ አንድ ህፃን ልጅ ነገር ነው የሚታየው። ይሄን ማስተላለቅ በጣም ገራሚ ነው። አላወራ ነው እንጂ ስፖይል ማድረግ የሚከብድ ፊልም ነው ስለ ነገሩ። ቢያዩት እንመርጣለን ተመልካቾቻችንና በአጠቃላይ አትላንቲክ በጣም ወድጄዋለሁ። ከ6 ዓመት በኋላ አይቼው ሞር ኢምፕሬሲቭ ነው የሆነልኝ። ምክንያቱም እንደዚህ አይነት ፊልሞች አይ ቲንክ አንደኛ ሳውንድ ስኬፑም ሴሪሊስት ኤሌመንቶቹ ራሱ የሚመጡት በናቹራል ወይ ነው። ምንም ያን ያህል የፊልሙን ኢቶስ አያፈርሰውም። ልክ ነው። ሙዚቃው ኢንተርምስ ኦፍ ኢቨን ክለብ ውስጥ ቤት ውስጥ የምታያቸው ላይቶች ምናምን ወደዛ እንትን ይወስዳሉ አላ የአፍሮ ፊውቸሪዝም ሀሳብ እንዳለው በተለይ ሳውንዱ በጣም ነው ሰብትል ሆኖ በዳካር ከባድ ሙቀትና ምናምን ውስጥ እየተናገረ የሚሄደው እሱ ራሱ አይ ቲንክ ሌላ አንክል ቡንሚ who can recall his past የሚለውን ፊልም ታውቁታላችሁ መቼስ። እሱ ፊልም ላይ ራሱ እንደዚህ አይነት ሞመንቶች አሉት። ከጥንት ጊዜ መጥተው አንድ ላይ አንድ አይነት ቦታ የሚይዙ እና ኩዌሽን ማታረጋቸው ካራክተሮች አሉ። እዚህ ላይም እንደዛው ነው። ካስተዋል ካሁን የሆነ ሰዓት ላይ እንላመዳቸዋለን። እነዚህ አኖማሊስ ነው የምንላቸው እነዚህን ካራክተሮች ነጭ አይን ያላቸውን ቀስ በቀስ እየለመድን አይ ቲንክ ክለብ ውስጥ ጭራሽ እንደ ከስተመሮች ቁጭ ብለው ተለምዳቸዋለን። ትሬት እንዳልሆኑ አንታጎኒስት እንዳልሆኑ ሲገባ እና የእነሱ ራሱ ጆርኒ በጣም አስተላለቁ በጣም ሳቲስፋይንግ ነው ለኦዲየንስ። ኢቨን ቅድም ያነሳነው ካራክተር እኮ ፖሊሱ ራሱ ኬዙን የሚዘጋበት እንትን ሳቲስፋይንግ ነው በቃ። ከዛ በኋላ እነዛ ቦዲዎች ራሱ ጥያቄውን እንደማይጠይቁት ይገባሃል አይደል?
በቃ ኦልሬዲ ነገሮቹ በሙሉ ሪዞልቭ ተደርገዋል ብዬ አስባለሁ። ሞርሱ ተቀብሎታል። በጣም አሪፍ ነው። በጣም አሁን ስናወራ የገረመኝ ነገር ቅድም መጀመሪያም ላይ እንደተባባለው ነው የቲሞቹ ክሮስ ኦቨር ማድረግ በጣም ይገርማል አይደለ? ሌላ እንትን ላይ ላይታዩ ይችላሉ፣ ሌላ የዓለም ሲኒማ ላይ ላይታዩ ይችላሉ። ግን ለምሳሌ ልጅነትን ስናነሳ 2-3 ቦታ ላይ ይነሳል። ማይግሬሽን ስናነሳ 2-3 ቦታ ይነሳል። የክላስ ዲፍረንስን ስናነሳ 2-3 ቦታ ይነሳል። ሶ የአፍሪካ ሲኒማ የተወሰነ የአይደንቲቲ እንትኖች ይመስሉኛል። እነዚህ የሚነሱ ነገሮች አሉት። እነዚህ ክሮስ ኦቨር ማድረጋቸው ቲሞቹ ባይ ዲፎልት ነገሩ ላይ ራሱ ስትሮንግ ቶት እንዲኖረንም ያደርጋል ይመስለኛል። እና ያው የፊልሞቹም አይደንቲቲ የሚመጣው አፍሪካ ውስጥ ካለ ሶሺዮ ፖለቲካል ኮንዲሽን እና ኢታሊያን ኒዮሪሊዝም አንስታል፣ የካይሮ ስቴሽን እሱ ኬሪዮን ያደርጋል ወደ ኃይለ ገሪማ ፊልሞች ራሱ ስትመጣ የሆነ ትሩ ላይን አለው እና አይ ቲንክ አፍሪካን ሲኒማ ኮንቴክስት ውስጥ ስታስገባው ዓለም ሲኒማ ውስጥ ዌስተርን ውስጥ ዓለም ውስጥ አሁን የምንጠቅሳቸው የሀገር ፊልሞች አሉ። በተለይ ነጮች የሚጠቅሷቸው አሉ። ትንሽ ጊዜ ሪፕሬስድ ነበርና አንድም የአክሰስም ችግር ነው። በዚህ 15 ዓመት ነው እንዲሁም አቬይለብል መሆን የቻሉት ለእኛ ራሱ ማለት ነው። ወይ ይጠፋል፣ ፊልም ሪል የሚጠፋበት ኮንዲሽን አለ። አክሰስም ብቻም ሳይሆን እንደኛ አሁን ለምሳሌ እንደ ኢትዮጵያዊ የአፍሪካ ፊልም ስታስበው ምን ይመስላል ሳታየው ማለት ነው። ምን ብለህ ነው የምስለው ምናምን ነገር አንድም እንደኛ ብቻ ሳይሆን አጠቃላይ ለዓለም አፍሪካዎች ውስጥ እንደዚህ በቃ ምርጥ ፊልም ተሰርቷል ተብሎ አይጠበቅምና ማንም አላ አመለካከታቸው በጣም የወረደ ስለሆነ እንደዚህ የረቀቀ ፊልም ከነሱ ኩል ይሆናል። ለምሳሌ ኦስማን ሴምቤን ከዓለም ምርጥ ዳይሬክተሮች ውስጥ ለእኛ አንዱ ነው አይደለ? ለእነሱ ምን ያህል ያውቀዋል? ኢንትሮዳክሽን የሚፈልግ አሁን የማርቲን ስኮርሴዚ ወርልድ ሲኒማ ፕሮጀክት ብዙ ዌስተርን እንትኖች የፊልም ስኮላሮች እሱ ነው ኤንትሪ ፖይንታቸው። ሌላ ዌስተርን ሰው አምጥቶላቸው ይሄም አለ አፍሪካ ውስጥ እንደዛ አይነት አይ ቲንክ ፑሽ ይፈልግ ነበር። አሁን ግን አይ ቲንክ አሁን አሪፍ ላይ የታየ ነው። የበፊቶቹም የተደበቁት እየወጡ ነው ምናምን ነገር አሪፍ ነው አሁን ያለበት። ሌላ የምንጨምረው ነገር አለ ስለ አፍሪካን ሲኒማ? በዚሁ እንቋጫለን። ስለተመለከታችሁን በጣም እናመሰግናለን። እስከሚቀጥለው ኤፒሶድ ድረስ በሰላም ያገናኘን። ቴንክ ዩ